How you doing my family? እንደምን አላችሁ? ይህ እንግዲህ በየሁለት ሳምንቱ የምናደርገው ዴቭቶክ ሲሪየስ ነው። So I hope you all fine. በዚህኛው እንግዲህ ከጸዴ እንግዳ ጋር ተመልሰናል። ያው እንደምታውቁት ጸዴ እንግዳ ካልሆነ ማምጣት አንችልም ብለናል እና one of well-known developer in Ethiopia and one of the staffest የሚባሉት እና ጸዴ እንግዳ ነው ይዘን የመጣ ነው። so how እንዴት ነው እስኪ ሪያክት የምታደርጉት? የሆነ ሪያክሽን ላይ ከታች ላይ ኦኬ so ብዙዎቻችሁ አውቃችሁታል እንግዳችንን። so ኮሆስታችን አለች ሩሃማ አውር እንግዲህ አውገስት የሆነው መሐመድ ኢብራሂም ወይም ዶናት ነው እና I hope you are excited. so እስቲ የሆነ ነገር አሳይ፣ የሆነ ሪአክሽን አሳይ። how well you are excited? thank you ብለናል። so I hope ዶናትም ከኛ ጋር ነው። so እንዴት ልቀጥል? ዶናት ብዬ ልቀጥል ወይስ መሐመድ ብዬ ልቀጥል የሚለውን እንጠይቀዋለን። ዶናት እንደምን አለ? ጋይስ እንዴት ናችሁ? ስለተቀበላችሁኝ አመሰግናለሁ። ያው ስራ ቴክስ በጣም ስለተቀበልከኝ ያ አይ ቲንክ ዶናት is good መሰለኝ። ሁሉም ሰው ይስማማል በዛ። ኦኬ so welcome ብለን ወደ ቪቪአይፒ ክለብ። so ወደ ጥያቄዎቻችን ከመግባታችን በፊት so I will say thank you በጣም አመሰግናለሁ ማለት ፈልጋለሁ። ሩሃማለች so ሩሃማ እስቲ ለማያውቁሽ ራስሽን በማስተዋወቅ ብትጀምሪልን እና ቀጣይ ወደ ዶናት እንሄዳለን። so ምን ይኖራሉ የሚለውን ከመን እሷ ትንገረንና ከዛ በኋላ ቀጥታ ወደ ጥያቄዎቹ እንገባለን ማለት ነው። so I hope ሩሃማ አለች ላይ እንዴ? አለው መጀመሪያ ራሴን ላስተዋውቅ፣ ሩሃማ በቀለ እባላለሁ። የሶፍትዌር ኢንጂነሪንግ ሰርድ ይር ተማሪና የዚህ ምርጥ ዴቭ ዲያሎግ ኮሆስት ነኝ እና የዛሬው ዴቭ ዲያሎጋችን የሚያካትተውን ነገር አጠር ባለመልኩ ገለጻ ሰጣችኋለሁ። መጀመሪያ ያው ስለ ዶናት፣ ስለ ጀርኒው ምን አጋጠመው የሚለውን ነገር፣ እንዴት እዚህ ደረጃ ደረሰ የሚለውን፣ ፕላስ ደግሞ የካሪየር ፓዙን በምን አይነት መንገድ እንደተጠቀመ፣ ፕላስ ደግሞ መቼስ ዶናት ተብሎ የዴቨሎፐር ቱሎችን ማለት በቃ ኦልሞስት የዴቨሎፐር ቱሎች ሃይቫችን ነው የዶናት ቻናል እና ስለሱ ቴክኒካል እውቀቱ እና እንዴት እንደዚህ ደረጃ እንደደረሰ፣ ፕላስ ደግሞ መቼስ የሆነ ዴቨሎፐር ጠርተን ስለ ኤአይ ለማውራት ደግሞ ከባድ ነው። በዛ ላይ ደግሞ የኤግዛም ባዲ ክሪኤተር ሆኖ መቼስ ኤአይን ሜንሽን አለማድረግ ይከብዳል አይደለ? ስለ ኤአይ እና ስለ ፕሮዳክቲቪቲ፣ ታይም ማኔጅመንት፣ ስለ ኮሚኒቲ ግሮት እና አዚሁን መጨረሻ ላይ ደግሞ ክሎዚንግ ይኖረናል እና አይ ሆፕ ሀሪፍ እንደሚሆን ቆይታችን። እሺ ባክ ቱ ዩ አብስራ። ኦኬ አይ ሆፕ መጀመር እንችላለን ወደ ዋናው ወደ ዋናው ኮንተንት ብዬ አስባለሁ። ዶናት ተዘጋጅተሃል ኦር ዝግጁ ነህ? ያ ዝግጁ ነኝ። ኦኬ ኢንተረስቲንግ ሶ ቢዮንድ ዘ ኮድ ነው የምጀምረው እኔ። who's ዶናት or who's መሐመድ? ማን ነው ቢዮንድ ዘ ኮድ? ማን ነው መሐመድ የሚለውን ማወቅ ፈልጋለሁ እና እባክህ ለተመልካቾቻችን እስቲ ማን ነው የሚለውን አጠር አድርገህ ብትገልጽልን። ያ ሶ
ያው እንደምታውቁት my name is Mohammed Ibrahim. I'm a software dev almost አሁን 4 ዓመት ይኖራኝ ነው። ሶ ብዙ ቦታዎች ላይ ሰርቻለሁ፣ ሀገር ውስጥ ሀገር ውጭ የተለያዩ አይነት ካምፓኒዎች ሜቢ some products የምታውቋቸው ካላችሁ I worked on all events የመሳሰሉ አይነት ፕሮዳክት I worked on other international ፕሮዳክቶችንም so የተለያዩ አሉ። The other product you might know better is maybe if you used it, Exambly. So I'm the creator and the founder of Exambly, and yeah, that's about it. Oh, በጣም አጠር አድርጎ ነገርና I guess በደንብ ሰፊ ደግሞ እንተዋወቃለን ብዬ አስባለሁ። So the second question is like what experience or what moment do you feel you shaped into a person or a developer you are today? What is the moment or what is the incident or what makes you like ይሄንን ጆርኒ ልትመርጥ software developer ልትሆን ምናምን? Is it a passion or what kind of incidents ወደዚህ መጣ? Yeah, so ከፕሮግራሚንግ ጋር የነበረኝ ግንኙነት it was way before ካምፓስ በፊት ነበረ maybe around 11ኛ ክፍል ያኔ በቃ አንዳንድ ነገሮችን ሞክር ነበረ if you like Python መጀመሪያ አካባቢ I was doing Python ምናምን እንትን ላይ ነበርኩኝ በጣም ከባድ የሆነ ቱቶሪያል ውስጥ ነበርኩኝ I made a few couple games ምናምን ነገር ግን I didn't really understand ብዙ ነገሮችን ከዛም በኋላ በደንብ የገባሁት was when like ግቢ ከገባሁኝ በኋላ ነበረ so especially after like first year ጨርሼ ወደ አዲስ አበባ ስመለስ ነበረ በደንብ ሞር ሰክጄ እየቀጠቀጥኩት የነበረው it wasn't like the casual የሆነ አጀማመር አይደለም like my software engineering path especially like as I said first year ሌላ ቦታ ነው የተማርኩትና ባህር ዳር ዩኒቨርሲቲ ነበር የተማርኩት ፈርስት ይር ከዛ በኋላ እሱን ትቼው ወደዚህ ስመጣ it was እንትን ነበረ ትንሽ የሆነ አለ አይደለ የመንግስት ዩኒቨርሲቲ ታችሁ የግል ስገቡ ምናምን ነገር ሜንታሊ እንትን ይላችኋል ምናምን ነገር በቃ ሰከንድ ይር ላይ ነበር እየቀጠቀጥኩት የመጣሁት እያለን ወደዚህ ጋር ደረስን ማለት ነው ዋናው ነገር so not just አሁን የመጣ ነገር or ግቢ ከመጣ በኋላ የመጣ ነገር ሳይሆን just ከድሮም የሆነ አይነት ፓዝ ውስጥ ነበርኩ ነው አይነት okay it's interesting so ማለት ማን ነው ኢንስፓየር የሚያደርግህ አሁን ለምሳሌ አንተ እንደ ቴክ ፐርሰን ኢንስፓየር የሚያደርግህ ሰው ኦር አይከን አለ ወይ እሱስ ደግሞ ማን ነው ብናቅ ደስ ይለኛል ያ ሶ መጀመሪያ ላይ ቴክ ላይ በጣም ኢንስፓየር የሚያደርጉኝ የነበሩት ወዝ ኮድ ናይት ላይ የነበሩ ሰዎች ሶ ኮድ ናይት አሁን እንደምታውቁት አይነት ኮድ ናይት አልነበረም ሶ ቢፎር ላይክ a couple of years like አንድ 2-3 ዓመት በፊት በቃ እንትና ነበሩ ዋናው እነ ሳምሶን እንዳለ እነ ቻፒ እነ ቲዮ እነ ቤካ ምናምን የነበሩበት ጊዜ ነበር ለዲቱን ሙሉ ላይ እስኪነጋ ድረስ ያወሩ ነበር ማለት ነው ሶ በቃ ከነሱ ጋር ቁጭ ብዬ ያዳምጥ ነበር በተለይ ልክ እንደገባኝ በኋላ ልክ ወደ ሆፕ ኢንተርፕራይዝ የሚባል ኮሌጅ ከገባኝ በኋላ በቃ እነሱን ሳዳምጥ ነበር how to become a better developer እና የሚያወሩት ነገሮች እንዳለ በቃ ግራ ያጋባኝ ነበረ እንዴት እንደዚህ ደረጃ ደረሱ ነው በቃ they're very high people ነገር እያልኩኝ ማለት ነው እና I looked up በጣም I still do አሁን ላይ they're one of my closest friends ራሱ the dev space ግን በቃ አብዛኛው ነገሮችን የተማርኩት ሴት ስለ ቢዝነስ ሴት ስለ ቴክ ስፔሻሊ ምናምን እነሱ ነገሮችን በቃ እነሱ የሚያወሩትን ነገር በመስማት ላይክ እነሱን ለመሆን አስፓየር እያደረጉኝ ነበር ስሞክር የነበረው አብዛኛው ጊዜ
ጥያቄ ለመቀጠል ያክል ሰው አንድ ስቴሪዮታይፒክ ፐርሰኖች አሉ ከእኔም ዋናው ዘመና የሆነ ግሬድ የሚሰራ ሰው እና ሀስለር የሆነ ሰው አንድ አይነት ማለት ሁለቱ የተለያዩ ሰዎች ናቸው ይባላል። ለምሳሌ ግሬድ የሚሰራ ሰው ሀስለር መሆን አይችልም። ይሄ ደግሞ የማይሰራ ሰው ነው በስነ ስርዓት ሀስለር መሆን የሚችለው የሚባል ነገር አለና እሱን ተስማማበታለህ ወይ? ኦር ደግሞ ሀስል ማድረግ ሌሎች ኤክስትራ ካሪኩላር የሆኑ ነገሮችን ማድረግ ካሪኩላር አክቲቪቲን ይጎዳል ወይ የሚለውን እና በዛ አጋጣሚ ደግሞ አያይዘ ዶናት ምን አይነት ተማሪ ነው? ኢዝ ኢት ቶፕ ስቱደንት ኦር ዘ ሚድል ዋን ወይ ምናምን? እሺ ሶ ቤዚክሊ ይሄኛው እንደዚህ አይነት ስቴሪዮታይፖች አይዶንት እንትን አይደለም። ይሄ እንደዚህ አይነት ስቴሪዮታይፖች ትክክል ናቸው ያለው ነው። ትልቁ ነገር ምንድነው ስፔሻሊ ደግሞ ኢንቴክ እና ኢንክላስ ውስጥ ያሉ ነገሮች is that የምትማረውን ነገር ነው የምትጠየቀው አብዛኛው ጊዜ ክላስ ውስጥ ማለት ነው። እና ምን አይነት ነገር ነበር አሁን ለምሳሌ እኔ ክላስ ውስጥ እያለሁኝ በጣም ክላስ ውስጥ ተኛ ነበረ። ክላስ በጣም ቀጣ ነበረ። ነገር ግን እንደዛም ሆኖ I wouldn't say I'm one of the top scorers in the class ግን አላ አይደለ ምንም ነገር ቢሆን I would like ይሄ መጥፎ በሚባለው አይደለም actually I even graduated with ከፍተኛ actually እጅግ ከፍተኛ ማዕረግ ነው የተመረቁት ከክላሳችን ማለት ነው። I think ሶስተኛ ወር አራተኛ ነገር ነበር ከክላሱ highest GPA እና እንደዛም ሆኖ ግን like በጣም ነበር ማለት ነው ክላስ ውስጥ ማለት ይቻላል። ግን the thing that በጣም ያገዘኝ ነበር was hustling ሲባል አለ አይደለ actually መስራት ነገር እሺ ነበረ ማለት ነው። so whether it's like ኮድ ማድረግም ቢሆንም even ራሱ ሰከንድ ይር እያለሁ ጀምሮ ነበር ስራም የጀመርኩት through internships and stuff like that so I actually knew ምን አይነት ነገሮች ናቸው ቴክኒካል ፊልዱ ላይ ያሉት የሚሉ ነገሮች ብዙ ጊዜ አግሪ ማላረገው ነገር ምንድነው ይሄ ምንድነው የሚባለው በተወሰነ ያክል ሰው ልጅ ክላሱን መከታተል አለበት ግን ኦቨር ደግሞ አይደለም አለ አይደለ because መጽሐፍ ማንንም አያስተምርም ብዬ ነው ማስበው ላይ መጽሐፉ ሊያስተምረን ይችላል ነገር ግን መጽሐፉን ስላነበበን ብቻ ይገባናል ማለት አይደለም you actually have to write the code in order to understand ምን እንደሆነ እና በቃ ያጠናሁኝ አልፋለሁ ምናምን የሚል ሰው ስራ ዓለም ላይ ሲገባ ሌላ አይነት ነገር ነው የሚያጋጥመው እና የሆነ 50-50 ነው መሆን ያለበት እና በቃ መጽሐፍ ላይ በጣም የተከዘ ማረፈ ነገር ግን የሆነ ኦቨር ትምህርቱ ማያስፈልገኝም ሀስል ሳደርግ ነው የሚኖረው ምናምን እሱም ብቻ ማለት ነው because technically ፈተና ላይ የምትጠየቁት ነገሮች እዛው ላይ ያለ ነገር ነው especially ለምሳሌ አሁን there was one time ይሄ IP የወሰድን እያለ ፈተናው ማቃቸው ጥያቄዎች ናቸው like literally ማቃቸው ጥያቄዎች ናቸው like ስራ ላይ በየቀኑ የምሰራቸው ነገሮች ማለት ነው እና I had ነበረብኝ I had like a meeting ነገር ማለት ነው እና ከፈተናው ታይም ጋር like overlap ያደርጋል ትንሽ ፈተናው ከተጀመረ like 20 ደቂቃ or 15 ደቂቃ በኋላ ነው ሚቲንግ የሚጀምረው ከዛ በቃ ገባው አይሁት already አውቃለሁ ሁሉም ነገር እዛው ጋር ቸከቸኩት ማለት ይቻላል ማለት ነው ወዲያው like it doesn't even take me like more than like 7 ደቂቃ 8 ደቂቃ ነገር አልፈጀብኝም ማለት ነው ሙሉ ፈተናውን ለመስራት እና ተማሪው እንዳለ የተሰቃየ ነው እዛ ጋር ግን every single day like አይኔን ጨፍኝ የራሱ መጽሐፍ ነገር ስለሆነ ምንም ነገር አልከበደኝም ማለት ነው ልክ ነው ያደረኩት ሙሉ ነገር ምንም እንትን አለ ይሄ አለ አይደል በጣም በቀላሉ everything ልመልሰው የቻልኩት እና that's because actually hustle አደርግ ነበር ያ ነገርም ደግሞ እንትንም ማርያል ማለት ነው ይሄ ከክላስ ውስጥ ያለውን ነገር ነው እንዲረዳኝ ማርቆኛል so okay አንድ ላይ ማድረግ okay እስቲ በዚህ አያይዘ ሰው ብዙዎቹ ነገሮች ከቨር ያደርክልኝ ስለሆነ ነው በዚህ አያይዘ how do you manage your time እዚህኛው ላይ ትምህርትንና እንደዚህ ሀስል ታይም ላይ how do you manage your time እና መማር ይሄ ካሪኩላር ነገሮችን መማር አልፎበታል የሚሉ ሰዎች አሉና ከሱ ጋር ያለን ሐሳብ ደግሞ አንድ ላይ ትመጥልኝ
Yeah, so time management ላይ I'm the worst person you can ask. እውነት ለመናገር like በጣም ኦቨርላፕ ያደርጋል እኔ የማደርጋቸው ነገሮች እና ምግብ እየበላሁኝ ኮድ አደርጋለሁ። አስተማሪ ከክላስ ወጥቶ ላይክ ሁለተኛው አስተማሪ እስኪወጣ ድረስ ፒሲን ከፍቼ መስራት ነው የምቀጥለው ምናምን እንደዚህ አይነት ባህሪዎች አሉኝ። ሌላኛው ነገር ደግሞ ምንድነው በተቻለኝ አቅም I try every minute ለመጠቀም አላረለ አንድ ደቂቃ የማልጠቀማት ኤክሴፕት ከእንቅልፌ በስተቀር እንደ ባክነ ሰዓት አድርጌ ነው የማስበው። እና ክላስ ውስጥ ቆንኩኝ ለምሳሌ ክላስ አንዳንዴ ያው ለምሳሌ የሚቀጣ ክላስ አለ የሚቀጣ ክላስ አለ ለምሳሌ እንደዚህ ኢንተርፕረነርሺፕ ሂስትሪ ምናምን አልገባም እንደዚህ አይነት ክላሶችን አልገባም ቢካዝ አንብቤውም ቢሆንም ገረፍ አድርጌው መዝራት እችላለሁ። አይ ፎከስ ማይ ታይም ስራ ላይ እንደዚህ የማያስፈልጉ ኮርሶችን ማለት ነው። ግን አክቹዋሊ አስፈላጊ የሆኑ ኮርሶች ላይ ክላስ ገባለሁ በስትክክል እከታተላለሁ አዳምጣለሁ። ሌላው ሰዓት ግን እንደዚህ ብዙ ሰው የሚያጠፋው እንደዚህ ሲያፊዝ ሲጃጃል ጌም ሲጫወት ምን ሲል በእነዚህ አይነት ሰዓቶች ላይ ሰዓት የሚገለው ስለዛ ሰዓታችሁን ሙድ እየተያያዛችሁ ከምትጨርሱት ሲት ዳውን ለአንድ ሰዓት ለሁለት ሰዓት ቢውል something like 1 hour a day አላረ 1 hour a day አንድ ሰው ዴዲኬት ቢያደርግ አንድ ነገር ለመማር ቢያንስ እንኳን ለመማር ስቴጅ ላይ ከሆነ አንድ ሰው ብዙ ነገሮችን ማለፍ ይችላል ማለት ነው። እሱ ነው አንደኛው ጥያቄ። ሁለተኛው ጥያቄ ምንድን ነበር? ሶሪ ፌዝ አውት አድርጓል መማር የሚባለው ነገር ፌዝ አውት አድርጓል የሚባለው ነገር ድሮፒንግ አውት ኦልሞስት አሁን ትሬንድ እየሆነ ነው እና why do you think on drop out የማድረግ ነገር or drop out ትሬንዱን ምን አንድ ሰው ድሮፕ አውት የሚያደርገው የሆነ ቁም ነገር ሳይዝ በፊት ድሮፕ አውት ባያደርግ እመክራለሁ። ቢካዝ ምንም ነገር ቢሆን ወረቀቱ የተወሰነ ያክል ደረጃ ይጠቅማል። አንድ በተለይ ደግሞ ይሄ የኢትዮጵያ የሚቀጥሩ ሰዎች ካስሆኑ የኢትዮጵያ ኤችአር እና ሜቢ አጋጥሟቸው አያውቁም እንጂ the only thing they care about is የተመረቃችሁ because I lost በጣም ብዙ opportunities just because ኮሌጅ ተምሬ ስለነበረ ማለት ነው። እና I know a lot of people like በእንደዚህ አይነት ይሄ ስቲግማ ዲስኳሊፋይ የሚደረጉ ሰዎች በጣም ብዙ አውቃለሁ። እና ኮሌጅ ብቻ ስለተማርኩኝ አይ ሪሜምበር ላይክ በጣም ሰው እንትን ይለኝ ነበረ ላይክ በሌላ አይን ነበር የሚያየኝ ማለት ነው። እና አትሊስት እንኳን ደህና ዩኒቨርሲቲ የሚማር ስፔሻሊ ላይክ አዲስ አበባ ዩኒቨርሲቲ ምናምን ነገር የሚማር ሰው ካለ ኢቭን ራሱ ድሬዳዋ ዩኒቨርሲቲ የመንግስት ዩኒቨርሲቲ መማሩ ራሱ ኢት ጊቭስ ዩ ዋን ስቴፕ አፕ። ከዛ በኋላ ደግሞ ልትቀጠሩ ስትሄዱ በተለይ እነዚህ ላርጅ መስሪያ ቤቶች ምናምን ነገር ሆነ ኢትዮጵያ ውስጥ ማቶች አገር የውጭ ሀገር አንድ ሰው ዲግሪ እንጠይቅ የሚያውቅ ግን እዚህ ሀገር ውስጥ ግን የትምህርት ማስረጃ አምጡ ምናምን ሬኮሜንዴሽን ምናምን እሱ ነገሮች ያበዛልና በዚህ ምክንያት ብቻ እየተስተጋገለ ማቆሱ አለ በትምህርት ማስረጃ ብቻ ማለት ነው። እና ያንን አይ ውድንት ሪኮመንድ አንደኛው ፖይንቴ ነው። ሁለተኛው ፖይንቴ ደግሞ ምንድን ነው? አንድ ቦታ ስትሄዱ doesn't mean that እውቀት ብቻ ታገኛላችሁ ማለት አይደለም። ሰውም ትተዋወቃላችሁ ማለት ነው። ለምሳሌ አሁን ክላስሜቶች የነበሩበት ላይ ሁሉም ዴቨሎፐር አሁን ሁሉም የራሳቸው ፓት የመረጡት ነገር ግን በዛ ብቻ ያ ስፖት ላይ ብቻ በመሆኔ ብቻ I managed to make connections that እስካሁን ድረስም እየጠቀመኛል ጥቅማቸዋል። ይሄ ነገር is if you have something like አላል አሁን ለምሳሌ let's take Betterworth like one ጥሩ ኤግዛምፕል ለምሳሌ ክንፍሽ is one grade lower ከኔ he was አሁን ላይ he was supposed to graduate ግን drop out ያደረገበት ምክንያት is because he got into Betterworth ላይ ገብቶ Y Combinator ስለገባ ነው አላለ which made him like መልቲ ሚሊዮነር ማለት ነው በኢትዮጵያ ኮንቴክስት። ግን ዝም ብሎ አይደለም አይ እኔ በቃ ዝም ብሎ አይደለም ዝም ብሎ ድሮፕ አውት ያደረገው አላ ድሮፕ አውት ሲደረግም ይሄ ቁም ነገረኛ የሚያስፈልገው ነገር ሊሆን ይችላል። ድሮፕ አውት የምታረጉት if he doesn't have a reason it doesn't mean shit እውነቱ ለመናገር እና ይሄ በተለይ ደግሞ አንዳንድ ሰው they might think በቃ እኛ እኮ ኩለን ምናምን እና በቃ the next Steve Jobs had something working for him when he dropped out. Bill Gates I don't think Bill Gates dropped out, I'm not sure. Or Mark Zuckerberg dropped out ሲያደርግ he built Facebook he revolutionized the internet. You didn't revolutionize shit. እንደዚህ ድሮፕ አውት አደርጋለሁ የሚል ሰው ማለት ዝም ብሎ ምንም ነገር አልሌለው እና አንድ ሰው if they're not going to do a smart decision, sorry if I'm being very straightforward ለብዙ ሰው ግን እኔ እንደዚህ ነው ባህሪ
የሆነ ስትሬት ይሄ ምንድን ነው የሚባለው ቁም ነገረኛ ነገር ካልያዘ አንድ ሰው ሪዝኑ ቫሊድ ካልሆነ በስተቀር ድሮፕ አውት የሚያደርግበት በጣም ፑር ላይፍ ዲሲዥን አለው ማለት ነው። በዚህ ወይ በቃ አይ ዝም ብዬ ድሮፕ አውት ማድረገው this is a very poor life decision and በኋላ ላይ የሚያደርጋቸው ዲሲዥኖች just not gonna be good because calculated risk አይደለም። እነዚህ ሰዎች ድሮፕ አውት ሲያደርጉት they're taking a calculated risk ቢዝነስ ስላላቸው because they have to run their business so በዛ ወይ ነው የኔ ስታንስ። ኦኬ በጣም ደስ ይላል ድሮፒንግ አውት ላይ ያለ አቋም። አይ ቲንክ ያው ብዙ ሰው ኢንሳይት እያገኘ ነው እንግዲህ ትሬንድ ስለሆነ ብቻ ጃምፕ አታደርጉ እያለ ነው ዶናት እና አሁን ወደ ካሪየር እና ሪሞት ወርክ ወደሚለው ሴክሽን እንገባለን። የዶናት ወይም የሙሐመድ የካሪየር ጀርኒ ከምን ጀመረ አሁንስ ምን ደረጃ ላይ ያለ የሚለውን ነገር እስኪ ንገረን። Yeah, so initially ስጀምር I started out with an internship ላይ ነበር የጀመርኩት። ያኔ ቤዚክ UI UX ነበር የምሰራው so I didn't start out as a developer. UI UX ሰራ ነበረ። ከዛ ኋላ ዱኒያ ውስጥ ያሉ UI እንትኖች ዴቨሎፐሮች በጣም ያናድዱኝ ነበር because like ጽድት ያለ UI ሰጥቻቸው ኢምፕሊመንት አያደርጉትም በስተክክል። ከዛ that pissed me off እዛው የነበርኩበት ካምፓኒ ላይ I was asking በቃ ዴቨሎፐር ሮል ካልተሰጠኝ እያልኩ ነበረ። ከዛ ኋላ UI UX ፕሮጀክቶችን ጨረስኩኝ። I got into as an intern front end dev ሆንኩኝ ማለት ነው። ከዛ intern front end dev ላይ ሲሆን ደንብ እየሰራሁኝ እያለ መጨረሻ ላይ ስራው እንዳለ እኔ ላይ ዱብ ተደረገብኝ። that way I climbed up my ranks ራሴን ማስከበር ጀመርኩኝ ማለት ነው። like actual like skill እንዳለኝ ይሄ ፒክስል ፐርፌክት ማድረግ ዲዛይኖችን ፒክስል ፐርፌክት የሆነ ዲዛይንን ፒክስል ፐርፌክት አድርጌ ኢምፕሊመንት ማድረግ እሱ ኢቨን ዲዛይን ሳይሰጠኝ ራሱ like out of my mind መስራት መቻል ደረጃ ያንንም ማድረግ ጀመርኩኝ። after that I got a role የሆነ ካምፓኒ ላይ where I became the kind of a lead developer ነገር ከዛ በፊት I never touched backend code I never did backend ግን full stack ቀጥታ ተወረወርኩኝ ማለት ነው። ከዛ ኋላ I didn't say አልችልም አላልኩም ነበረ I took the job ከዛ ኋላ I think that company made around like I think ከ8 እስከ 10 ሚሊዮን ብር በወር ይሰራ ነበረ። we had like around 200,000 users per month all managed through like አንድ cPanel and Express በዛ ነበር ማኔጅ የምናደርገው እና like taught me በጣም ብዙ ነገሮችን about like being every line of code matters cost effective on ያንዳንዷ ጽፋት ላይን ካምፓኒው ላይ ኮስት እየጨመረበት እንደሆነ አይነት ነገር ማለት ነው። እና እሱ ነገር አለ። after that I started getting remote jobs. remote job ያገኘሁበት was through a local company connecting me to remote roles. በዛ way fast forward አሁን I'm working as a founding engineer at Fabrica የሚባል it's a US based company. so እዛ ላይ I'm a founding engineer. so yeah summarized እንደዛ። ያው የUI UX ዲዛይነር ድሪም የዴቨሎፐር ናይትሜር ነው የሚባለው አይደል? I bet they hated you በጣም እና በጣም እና አሁን ላይክ አንተ ሜንሽን ያደረከው በሎካል ካምፓኒ በኩል የሪሞት ኦፖርቹኒቲ አገኘው ነውና ግን አብዛኛው ሰው ሪሞት ጆብ ማግኘት ልክ እንደ ትልቅ ተራራ እንደመውጣት ነው የሚያየውና is there የሆነ ሾርትከት ነገር or is it only the connections that matter? yeah so ዋነኛው ነገር is trust እና like ሁሌም ብለው ነገር marketing yourself ነው። so the way I got like my remote jobs as I said መጀመሪያ ላይ እዚህ ሎካል ካምፓኒው ጋር I was a UI UX designer ነው ራሱ ግን ይሄ አንደኛ በጣም ዋናው ነገር by the way እንግሊዘኛ መቻል በጣም አስፈላጊ ነገር ነው። because ከውጭ ክላይንቶች ጋር በእንግሊዘኛ ምክንያት ነበር ያስገቡኝ ከነሱ ጋር ሚቲንግ
so that I talk to them እና like በደንብ አድርጎ እንዲረዱኝ ምናምን ነገር ማለት ነው። እንግሊዝኛ መቻል ራሱ ኢታዝዋር በጣም ትልቅ ኢፌክት ነበረው። ሁለተኛ ነገር ደግሞ it was በቃ ፖስት ማድረግ ሊንክድን ላይ ፖስት ማድረግ is good ብዙ ጊዜ ፕሮፌሽናል ሃየሪንግ እድልን እንትን ይላል። I got 2 of my jobs out of LinkedIn posts ሪሞት ጆቦችን ማለት ነው። ፖስት ስታረቅ ስፔሻሊ ደግሞ ይሄ ዝም ብሎ ነገር አይደለም ፖስት ማድረግ ያለባችሁ do something that's trending አለ አይደል። ለምሳሌ በዛ ሰዓት ላይ ኤአይ ገና እንትን አልነበረም። በኤአይ ቢልድ ማድረግ was the new hype ነገር ያን የመጀመሪያ ፖስት ሳደርግ እና ያንን አይተው ነው አፕሮች ያደረጉኝ እኔን ማለት ነው። ስለዛ don't build like here to do list ሰራው or እንትና management system ሰራው or ክብርት management system እንደዛ ነገር አትሱ። build something very simple that solves your own problems developer tool ቢሆን ይመረጣል። like ለምሳሌ the project I did is it didn't even work zoom like የራሴን ፕሮብሌም ነበር በተወሰነ ሶልቭ ያደርግልኝ ነበር which was ገበታ ማፕስ እያለ እኔ ክንፍሽ እና maybe if you know ዮሐንስ ቲዚ the Android guy we used to hate PR ሪኩዌስቶችን በጻፍ። ስለዛ I built a tool that ቼክ ያደርግና ከሰራነው ነገር PR ሜሴጆችን ጽፍልን ነበር so that our senior could review it like version እኛ ለራሳችን ማለት ስለማይፈቀድልን we had a senior እሱ ሲኒየር ነው ሪቪው እንዲያደርግልን ማለት ነው። so ቁጭ ብለን we used to take like 10 to 15 minutes every day እየጻፍን every day ሳይሆን every time we finished like feature ጨርሰን PRs እንልክ እና we used to say like 2 to 3 PRs which would be like on a day 30 እስከ 45 ደቂቃ ድረስ ይቀንስብናል PR ብቻ እየጻፍን ማለት ነው። ሰመሪ ያንን ቱል እንትን አልኩኝ ከዛ ሰራሁት ከዛ ላይ I released it publicly ማለት ነው። LinkedIn ላይ ፖስት አደረኩት። after like a week ምናምን ነገር some guy DM'd me he was like AI ምናምን ነገር እንደኔ ኤክስፐርት የለም ማለት በቃ ችግር የለውም ናግባ that was how it went አይደል just selling yourself like ይሄን ነገር መስራት ችያለሁ ይሄን ፕሮብሌም ሶልቭ ማድረግ ችያለሁ በማውራት የተነሳ that guy saw a potential on እንደዚህ አይነት ሰው ይጠቅመኛል አለ አስገባኝ እንትን አልኩኝ ማለት ነው። ከዛ after working a few months ከእንደገና I built some kind of tool እንደዛ አይነት I released እሱ እንደገና someone approach አድርጎኝ እንትን አለኝ ማለት ነው። ከዛ ወይ I got another job ማለት ነው። ብቻ the whole point is ራሳችሁ ማርኬት ስታደርጉት more opportunity ትከፍታላችሁ በተለይ ውጭ ላይ። እዚህ ሀገር ነው ኮኔክሽን በጣም የሚሰራው ውጭ ላይ ግን ራሳችሁን ስታስተዋውቁ ራሳችሁ ኢንሳይት ስትሰጡ ኢዚሊ እየቀለለ ይመጣል። I think ደግሞ choosing who you connect ይወስናል አይደለም? yes choosing who you connect በጣም one of the most አስፈላጊ ነገር ነው። እና በቃ ሁሌ እንደምለው ነገር ዲንግ ማስቲካ ናችሁ like ራሳችሁን እንደ ዲንግ ማስቲካ አስተዋውቁት አይደለ? like ልጅ ያለው ጀምሮ የነበረ ማስቲካ ዲንግ ሁላችንም የነበረ for almost 20 years and it's one of the best እስካሁን ድረስ ማርኬት ላይ ያለ so think of yourself like a ዲንግ ማስቲካ አስተዋውቁት ራሳችሁን እናውቁት። ኦኬ በጣም ወሳኝ ነገር ነው የነገርከን። እና ግን ሁሌም ሰዎች they just glorify ያደርጉታል ሪሞት ወርክን እና ግን አሁን ነው እንጂ like the bad side አይታሰብም። bad side ነው ብለህ የምታስበው ነገር ምንድነው? በሪሞት ወርክ ከሎካሉ አንፃር ብቻ ሳይሆን as a person ራሱ በባድ ሳይዱ ምንድነው የሪሞት ወርክ? So the bad side is አንደኛ let's start off with very simple እንትን መብራት ኢትዮጵያ ውስጥ ያለን መብራት ጭራሽ ነው የማይረዱ ማለት ነው። መብራት ሲጠፋ ምናምን ነገር like ቶለራንሳቸው almost ዜሮ ነው እና በተለይ መብራት የሚያሰቃያችሁ ከሆነ ሪሞት ወርክ is gonna be በጣም ከባድ ነገር to the extent that ብዙ ሰዎች I see them buying solar power generators ምናምን ነገር ማለት ነው። ያ አለ አንድ። ሁለተኛው ነገር is the racism is real it's very real ማለት ነው እና it doesn't even matter skin color matter አያደርግም it doesn't matter about race matter አያደርግም region matter አያደርግም። I've been like በሪሊጅን በተለይ
እንትን ተደረገ አውቃለሁ which I left like ጭራሹን አልፈልግ በቃ ትችዋለሁ ብዬ ማለት ነው ኩባንያው እና እንደዚህ አይነት ሬሲዝም በጣም አለ to the extreme ማለት ነው እና እንደዚህ አይነት ነገሮች ደግሞ አይረዷችሁም እነሱ ሌላኛው ነገር ደግሞ is skill so skill is you're going to be much በጣም የተሻለ skilled ሆናችሁ ግን the other person ሊሆን ይችላል gratitude የሚወስደው ስራ ቦታ ላይ ይሄ ምቀኝነትን ባትሉትም ግን አስቸጋሪ ባህሪ ያላቸው ሰዎች አሉ አንዳንዴ like the previous project I worked on so he wouldn't give me access because ala like in the lesser የተቆጠርኩኝ ማለት ነው እና በዛ ምክንያቶች ብቻ blame መደራረግ አለ his friends they know it's his fault ነገር ግን they put the blame on me እና እንደዚህ አይነት ነገሮች በተለይ ወርክ ስፔስ ላይ ያለ ይሄ ትንኮላ ምናምን በጣም አለ ሪሞት ወርክ ላይ ደግሞ በጣም ትልቁ ችግር is communication so በተለይ if your boss doesn't communicate በስትክክል ከናንተ ጋር that's a really red flag overhyped የሆነ boss so overhyped እና like kindness differentiate አድርጉት እሱን like ለምሳሌ kind የሆነ ሰው energetic የሆነ boss ሊኖር ይችላል that says hey በቃ ይሄ እንደ በስትክክል የሚያዋራቸው አይነት ቦስ አለ ነገር ግን ደግሞ ኦቨር ሃይፕ እና ኦቨር ዲማንዲንግ የሆነ እንዴት ነው እንደዚህ ልጥፍ የሚልባችሁ አይነት አጣራ እንደነሱ አይነቶች is a very red flag እና ሊክዷችሁ ይችላሉ አሲን like ብራችሁን የሚክዷችሁ እኔ እስካሁን ድረስ I think I lost around $300 ድረስ ተበልቻለሁ በቀጣሪዎች ምክንያት ማለት ነው እናሹ ላይ ከ200 እስከ $300 ድረስ ተበልቻለሁ ብሎክ ላይ ያገኘው ማለት ብር ላከለት እና እነሱ ነገሮች you have to be very መጠንቀቅ አለባችሁ make sure that ኮንትራክት ፈርሙ ጥሩ ነው it doesn't mean anything to be honest or Upwork ላይ ብታረጉት Upwork ላይ ስታረጉት make sure that እንትን ብትሉ ይሄ እንደሚባለው Upwork ስኮራችሁን መጥፎ ሪቪው እንዳይሰጣችሁ እሱ ነገሮችን የሚያደርጓሉ I know people like 1 star የተሰጣቸው ስራውን በስትክክል ሰርተውት አንከፍልም ምናምን የተባሉ ብዙ ሰዎች አሉ so you have to be very careful እነሱ ላይ ኦኬ ራሳችሁ እንደ ዲንግ ማስቲካ አስተዋውቁ ብለን ነበር ግን በዚህ ጊዜ ደግሞ ብዙ ዲንግ ማስቲካዎች በዙና የተለያየ ብራንድ ሆነ ለማለት የፈለኩት ባጭሩ ማርኬቱ በዲንግ ማስቲካዎች ተጥለቅልቋልና ኮምፒቲሽን አለ በጣም ሶ ይሄንን ኮምፒቲሽን ኦቨርካም አድርጎ አንድ ሰው ላይክ እንዴት ነው ሻይን አድርጎ ሊታይ የሚችለው እና ፋቨረብል የሚሆነው በዚህ ጊዜ ከረንትሊ በ2025 ማለት ነው so yeah ምንድነው አሁን there are a lot of shitty developers ነው ማስበው አላለ ብዙ አይነት ማስቲካ አለ ሁሉም ማስቲካ ግን ጣፍጣል ማለት አይደለም አላለ you just have to be የተሻለው ማስቲካ ነው መሆን አለባችሁ ብዬ ነው ማስበው so ብዙ የተለያዩ አይነት ሰዎች አሉ በእርግጠኝነት ደግሞ አብዛኛዎቹ they're not good አላለ መቶ ሰው ነው ጎበዝ ነው ማለት አይደለም you just have to focus on your own growth ከሰው ጋር አታወዳጁ mostly because it's very toxic ከሰው ጋር ራስን አወዳደር ብዙ ጊዜ እና የራሳችሁ growth ላይ ፎከስ አድርጋችሁ just show the best what you can be አላለ እና እንትን ነው ምንድነው የሚባለው there is plenty of fish in the sea አላለ የሚባለው like አሳ አለ በጣም ብዙ አሳ ነው ያለው ግዴታ ይሄ ምንድነው የሚባለው ግዴታ ሁሉም አሳ ያልቃል or እንትን ይላል ማለት አይደለም like አሁን ራሳችሁ እንትን ካስባላችሁ ድረስ የሶፍትዌር ነገር የሚያልቅ ነገር አይደለም be the best person you can be ራሳችሁን version ላይ and do the hard things especially do the hard things የሚልበት ምክንያት ምንድነው ከባባድ ነገሮችን መስራት የሚችል ሰው ብዙ የለም አላለ so
I think maybe እንትን ስላችኋል እንደባል ኑሜሪካል አናላይሲስ እና ፕሮባቢሊቲ ስታቲስቲክስ ላይ ኖርማል ግራፍ የሚባል ነገር አለ። ኖርማል ግራፍ ኢትስ ላይክ መጀመሪያ ላይ ትንሽ ነው፣ መሀል ላይ ትልቅ የሆነና ከዛ ኋላ ሲወርድ ደግሞ እንደገና ትንሽ ነው እና መሀል ላይ ብዙ ነው ያለው። መሀል ላይ ያሉት ሰዎች ላይክ ብዙ ነገር ብዙ ላይክ ስፔሻሊቲ የላቸውም፣ በጣም የሆነ ዲፕ ኖሌጅ የላቸውም ብዙ ነገር ላይ ኦር ከባባድ ነገሮችን መስራት አይችሉም፣ ቤዚክ ነገሮች ነው የሚችሉት እና እናንተ ኢፍ ዩ ቢካም ላይክ እንደ 99% ሀይል ድረስ መሄድ ከቻላችሁ ራሳችሁን እየገፋችሁ ያኔ ያለው እድል በጣም ከፍተኛ ቢካዝ መቼም ምንም ይሁን ምንም ስኪልድ የሆነ ሰው በጣም ጎበዝ የሆነ ሰው ሁሌም ተፈላጊነት አለ እና you just have to focus on your own path, on your own growth and የሀገር ኦፖርቹኒቲ አለ to be honest። ስለዚህ there is no easy way out ማለት ነው እና አሁን my favorite part ላይ እንገባ ነው፣ እሱም ቴክኒካል ፓርት ነው እና I know the answer ግን ብዙ ቴክ ስታክ ማስተር ብታረግም like your favorite tech stack ምንድን ነው ከፍሮንት ኤንድም ባክ ኤንድም? So my front end is my go-to front end is Next.js obviously. My go-to back end is Elysia. So Elysian ማታውቁት ካላችሁ please do try Elysia. It's a framework like በጣም አድቫንስድ የሆነ ፍሬምወርክ ነው። ብዙ ሰው ኤሊዣን የሚያመሰግነው ብዙ የተለያዩ ፍሬምወርኮች ከሞከረ ነው እና ከተሰቃየ ነው። so it gives you everything out of the box. ፋይል አፕሎድ እዚህ ጋር ለምሳሌ ኤክስፕረስ ኦር ኔስት.js ሰርቶ የሚያክሰው ካለና ፋይል አፕሎድ የሞከረ ሰው ካለ you know the pain like advanced file management መስራት በጣም ምን ያከራሽካል እንደሆነ እና like ሞተር ጭናችሁ እና ምን ፓሱን ማስተካከል እና ምናምን በጣም የሚያስጠላ ነገሮች ናቸው እና when you use Elysia a lot of things is very simple በጣም ሲምፕል ያደርግላችኋል። ታይፕ ሴቲ በጣም ሲምፕል ያደርግላችኋል በብዙ way ማለት ነው። and from front end as I said both Next.js has a lot of documentation በጣም ብዙ ነገር አለው። if I wasn't going to choose Next.js I would probably choose Svelte. Like the first version of Example was written in Svelte መጀመሪያ like MVP build ለማድረግ ስሞክር like ለጓደኞቼ ምናምን for my very close friends መጀመሪያ ሰራላችሁ I built it in Svelte እና it helped me like build everything really fast. The third option I would say in front end is Transtack Start. Definitely try it out soon. Back end ላይ ግን ከኤሊዣ ውጭ እስካሁን ድረስ ልቤን ያዘው የለም back end ላይ። ኤሊዣ በቃ በጣም አልነበርክ ኤሊዣ በጣም ወሳኝ ቴክ ስታክ ምን የምን ቴክ ስታክ ነው? ጂኤስ ቴክ ስታክ ነው? ማለት የኖድ እንትን ነው አይደል? ፍሬምወርክ okay I think Ben ነው መሰለኝ። yeah so there are ሶስት አይነት runtime environments. So there is Bun, there is Node.js እና there is ደግሞ እንትን Dino አለ. So Elysia is based on Bun which is like super fast በዚህ የተጻፈ ነው እና it can handle እስካሁን ድረስ maximum test around 2.2 million requests per second, making it one of the fastest backend frameworks in the world. that's so cool. እንግዲህ እንሞክረዋለን ግድ ይላል እና ኦኬ ቴክኒካል ላይክ አፕሮች አን ፕሮጀክት መጀመሪያ ፕላኒንግ ምናምን ይኖራል አይደለ? ስለዚህ የሆነ ፕሮጀክት ጀምር ስትል ስቴፕ ባይ ስቴፕ እንትንክ ወርክ ፍሎክ እንዴት ነው? yeah so initially መጀመሪያ ላይ የሆነ ፕሮጀክት ከመጀመሪያ በፊት I try and like understand ምን እንደሆነ ያ ፕሮጀክት so before starting the project, before writing any code, before doing anything ከታኩኝ like team project ሆነ I try and talk with my co-workers ካልሆነ ግን I talk with AI ማለት ነው ብዙ ጊዜ so I primarily use Claude AI ከዛ ኋላ I just chat back and forth what I need to do ማድረግ እንዳለብኝ ሀሳብ ለመሰብሰብ ማለት ነው ከዛ ኋላ እነሱን ሀሳቦችን ላይ የሆነ ቦታ ላይ dump አደርጋለሁ
ቢፎር አይ ሃቭ ላይክ የሆነ ምን መስራት እንዳለብኝ የሚለውን ነገር ኮድ ከማድረግ በፊት ከዛ በኋላ አይ ጎ ቱ ኤክሳሊድሮ ከዛ ኤክሳሊድሮ ላይ ገብቼ አንዳንድ ሰው ማሰቃየቻቸዋለሁ ኤክሳሊድሮ ግን በቃ ኤክሳሊድሮ ላይ ገብቼ ድሮ ሊት ፍሎ የሚያደርግ ምን በምን ጋር እንደሚገናኝ የሚሉትን ነገሮችን ማለት ነው። basically just the system architecture, like the process flow of the entire thing ማለት ነው። so ከክሎድ ጋር I try and design all of that because once I have my like ሀሳቤን ከያዝኩኝ በኋላ ምን ማድረግ እንዳለብኝ the first thing I do is I usually have a starter repo so soon starter repo it's very basic በጣም basic ነገሮች things I use every day ነገሮች ነው ያሉበት so basic file structure basic utilities configs ምናምን so that I don't have to rewrite and redo all of the things ከአዲስ እነሱ ነገሮችን I just clone those one for backend one for frontend እነሱ ቁጭ አደርጋቸዋለሁ ከዛ በኋላ I just start writing it out ማለት ነው so አሁን ሰዓት ላይ I never do auth like ጭራሽ I just install better auth and better auth UI ከዛ በኋላ full on authentication ጨርሻለሁ ማለት ነው UI ተሰርቶልኛል all of the backend እና ምናምን የሚያስፈልጉ ነገሮችን ጨርሻለሁ when I want to implement anything new custom ማድረግ አለብኝ I implement custom add ማድረግ ፈልገው ካለ I just add the configuration for it so all this is done ከዛ በኋላ step by step ታስኮቹን break down አደርጋቸዋለሁ usually I use linear so linear ላይ አስቀምጥና የምፈልጋቸውን ታስኮቼ linear or plain የስራ ከሆነ we use linear personal ነገር ሲሆን I use plain ላይ ታስኮቹን ደቅ አደርጋቸዋለሁ ከዛ I just go at them one by one አንድ ታስክ ሰራለሁ ቴስት አደርጋለሁ አንድ ታስክ ሰራለሁ ቴስት አደርጋለሁ መስራቱን እያልኩኝ I just እጨርሳለሁ ማለት ነው ስለዚህ በእያንዳንዱ ፕሮጀክት ክሊር የሆነ ወርክ ፍሎ በእንደዚህ አይነት መልኩ ነው የምትጠቀመው ማለት ነው እሺ እንደዚህ አይነት ዘዴ ተጠቅመን ላይክ ከሰራቸው ፕሮጀክቶች ፌቨሪትህ የሆነው ማን ነው አዜሁል ከሳይድ ፕሮጀክት በሙሉ ማለት ነው so it has to be Exambuddy to be honest it was a side project it's Exambuddy okay Exambuddy ካነሳ አይቀር like what inspired you to build Exambuddy እንዴት ጀመርከው አሁንስ ያለበትን ደረጃ እንዴትስ ደረሰ yeah so Exambuddy መጀመሪያ ላይ የጀመረው is በእንትን ነው አንድ የማጥናት አለመፈለግ ሁለተኛ ደግሞ የመውደቅ ፍርሃት ነው so that were like the main እንትሮች ናቸው ኮዞች ናቸው so coming back to the story what did happen ያደረገው I was working at ገበታ maps now exam ደግሞ እየደረሰ ነበረ ከዛ በቃ ቤት ፋዛ ሁሌ እያጠናህ ነው ኤግዛም እያጠናህ ነው እንዳትወርቅ ይለኛል ሁሌ ከዛ በጣም ደነገጥኩኝ like 3 ሳምንት ወር 2 ሳምንት ነበር የቀረው ኤግዛም ሊጀምር ከዛም በኋላ my younger brother ደግሞ ነበረ my younger brother ራሱ ሚስትሪ ደርሶበት ነበረ እሱም ራሱ ማለት ሚስትሪ ማጥናት ነበረበት ከዛ በቃ I was like I need to do something because በ3 ሳምንት ውስጥ I'm never gonna finish ይሄን ሁሉ ያለ ኮንቴንት so everyone is taking I'm like በጣም ቀላል ነው ይሄን ያክል እኮ አገኘው ማለት ነው so easy ነው ያልኩ ነበር ከዛ ገበታ ማፕስ እያለ ከኔ ጋር የነበረ ዮሐንስ ቢባል አንድ ጋይ በቃ we were stressing out በጣም ምን እናድርግ እያልን ማለት ነው so every day ስራ እዛ እያለን የሆነ ሰዓት ስፔር አደርግና I would build Exambuddy የሆነ ሰዓት ስፔር እያደረኩኝ I would build Exambuddy ማለት ነው ከዛ አንድ ላይ ቴስት እያደረግነው በቃ till exit እስኪደርስ ድረስ we were just doing questions like ምንም ነገር አላነበብንም ምንም PDF አላነበብንም ምንም ነገር አላነበብንም ሰው የነበሩትን PDFዎችን ዝም ብለን ይዘን አፕሎድ እናደርገዋለን
ፈተና እንፈተናለን፣ አፕሎድ እናደርጋለን፣ ፈተና እንፈተናለን፣ አፕሎድ እናደርጋለን፣ ፈተና እንፈተናለን። እንደዛ እያለን ኦልሞስት ምንም ሳናጠና አይ ስኮርድ አራውንድ 78 እሱ ሂ ስኮር ሰምቲንግ ሲሚላር አይ ቲንክ 76 or 75 ነገር ነው ያመጣው እሱ ማለት ነው። እና ዊ ፓስድ በደንብ አድርገን እኛ we were aiming for like 51 ለማምጣት አትሊስት ካለፍ ቢገዝ 3 ሳምንት ጥናት የ4 ዓመት ትምህርት it's unheard of። ከዛ we passed በደንብ አድርገን ማለት ነው። I gave it to my younger brother እሱም 90 ምናምን ቤት አመጣ ሚኒስትሪ። ከዛ I gave it to really close friends እነሱም they got really good marks ግሬዳቸው ላይ ምናምን ነገር ጂፒአቸው ላይ even ጓደኞቼ ራሱ there were some that even outperformed me ማለት ነው። እነሱ ያጠኑ ነበር ግን this helped them even more outperform በደንብ ይጠቅማቸው ማለት ነው። ከዛ I thought like why ለምን ያቆም ተመረቅ ያለሁኝ ግን why would it stop እዚህ ብዬ አሰብኩኝ ነው። ትንሽ በትንሽ I started building it እያልኩኝ መጨረሻ ላይ I released the beta version which is the one that is now. So this isn't the final version, this is the beta version, just test ለማድረግ ማለት ነው ትራክሽኑን በኖርስ እሱ የመሳሰሉ ነገሮችን። So ExamBuddy currently has around almost 3000 active user with around daily active users it has like around like 400 እስከ 500 daily active user አለው። at peak it had around በቀን እስከ 800 እስከ 1000 ድረስ ነበረው። አሁን ላይ it's picking up ያው ክላስም ስለተጨመረ hopefully ከዛም በላይ ይጨምራል ብዬ አስባለሁኝ። I'm trying to double down on it and bring it up. So I've been working on ExamBuddy hopefully version 1 release with a lot of cool features. ብዙ የተለያዩ ፊቸሮች አሉት በፊት ካልነበሩት ላይ አዳዲስ የተለያዩ አይነት አሁን ለምሳሌ ሎክድ የነበሩት if you guys know it I'm not going to say it now check ማለት ትችላላችሁ what it is. So unlocked የሆነ feature is coming up. ክላስ ውስጥ በጣም የሚያስፈልጉ የምንላቸው we're also introducing cool concepts into ExamBuddy that makes explaining በጣም ይሄ እንዲ ይሄ የወደዳችሁት እንድትማሩ በጣም እንትን ይላል በጣም አርጎ ይከፍትላችኋል ማለት ነው ጭንቅላታችሁን። So that's what I can say አሁን ላይ hopefully in the coming weeks we'll launch ብዬ ተስፋ አደርጋለሁ። እኔ ExamBuddyን እስካሁን ድረስ ጌት ኪፕ ሳደርገው ነበረ። እንግዲህ ዛሬ ፋውንደሩን ጋብዘን መቼስ ሊንኩን መላክ ግዴታ ነውና ExamBuddyን ኦልሬዲ አሁን አታች አድርገናል። ገብታችሁ ቼክ አድርጉት። በጣም ዲሰንት የሆነ ፍሪ ታየር አለው ላይክ በጣም የሚጠቅማችሁ እኔም ራሱ በጣም የተጠቀምኩበት እና ያው ቴንኪው ለማለት እንፈልጋለን የExamBuddy ዩዘሮች። እሺ አሁን ላይክ የጎላንግ ፋኖች በጣም ኦፌንድድ ሆኗል ባን ፋስት ነው ስትላቸውና is like ጎላንግ slower than ban ወይስ personal preference ነው? Yeah, so Golang is actually really fast. It's really fast. So the first project I did was PRBuddy, መጀመሪያ ላይ አልኳችሁ የነበረው ይሄ PR merge የሚያደርገው I actually did it in Go. ግን ምንድነው happen ያደረገው it's more of personal preference to be honest. የበልና የጎን speed and efficiency ምናምን I didn't see that much of a difference. እውነቱን ለመናገር ማለት it's really fast. Go is በጣም fast. ግን Go ላይ ደግሞ በጣም የሚያናደኝና የሚያስጠላኝ ነገር ነበረ። Even Go developers can agree with this is the error handling in Go is absolute garbage ማለት ነው። እና you have to do if error not nil like why አላለ every function I write I have to do that. Like everything I write I have to do that. የሆነ ነገር ሳደርግ ማለት ነው። እና it was pissing me off በጣም ከዛም በኋላም ደግሞ የነበሩት ነገሮችን you might say it's a skill issue ግን ያው ብዙ ደስ አላለኝ ነበረ። ከዛም በኋላም ደግሞ የነበረኝ አላለ familiarity. So I was very familiar with TypeScript since I write the daily the tools TypeScript ላይ የነበሩት ነገሮችም they were more advanced Go ላይ የነበሩት ከነበሩት ነገሮችም ማለት ነው። Starting from the ORM. So ለምሳሌ አሁን Go ላይ there is Gorm ግን it's not as good as Prisma አላለ or Drizzle ግን more of Prisma I'd say
there is Prisma for Go, and it's not really good. Trust me, I've used it, I've tried it. I know the issues ምን እንዳሉት እሱ ላይ እና የነበረው በቃ ይሄ ዴቨሎፐር ኤክስፒሪየንሱ it wasn't እንትን አልነበረም ያን ያክል ኮምፔር የሚደረግ አይነት አልነበረም። ፕላስ ደግሞ ስፒዱም ደግሞ it wasn't ይሄ አፕሊኬሽን ክሪቲካል የሆነ አይነት ነገር አልሆነብኝም አለ አይደለ የሆነ 0.3 milliseconds faster ስለሆነ or 0.5 milliseconds faster ስለሆነ it didn't make that much of a difference ላይ ማለት ነው። So pure body almost ሰርቼው it became very complex to handle ብዙ ነገሮችን so I totally abandoned it እና like it took me around I think maybe a week ነገር መስራት በጎ I totally abandoned it because I rewrote the entire thing within 2 days in Bun ማለት ነው. It's just TypeScript, like basic TypeScript and Bun which it took me like less than 2 days to write everything with like complete features. So yeah, it's a matter of preference and speed doesn't really matter. ኦኬ አሁን እንደ ማንኛውም ዴቨሎፐር የሆነ ፒነክል ሪች የምናደርግበት አለ አይደለ ላይክ በጣም ይሄ ቻሌንጅ በጣም ላይክ ቴክኒካል ኤክስፐርቲዝ ፈትኖኛል የምንለው ነገር አለና ላንተ ይሄ በጣም ቴስት ያደረገ በግ ኦር ፊቸር ኢምፕሊመንት ለማድረግ ምንድን ነበር ላይክ አሁንም ድረስ ማትረሳው እንዴት ነው የተወጣው ብለህ እስክታስብ ድረስ ማለት ነው? Yeah, so one of the most azai የነበሩት was ብዙ ናቸው especially recently handle እያደረኩ ያለሁት so from the recent memory ልውሰድና so something I'm working on is it's like an agentic crawler ነገር agentic testing ነገር if you've seen it maybe even in challenge and so I might be a little technical, bear with me. So ምንድነው አሁን አንድ ነገር አውቶሜት በሚደረግበት ሰዓት ላይ we have to build AI በተለይ ተጠቅመን ሲሆን we have to build agents. So these agents can use የተለያዩ አይነት ቱሎችን ማለት ነው. So like ቱሎች መርጠው የምንበላው ነገር እንደፈለጉት አድርገው ክሮል አድርገው የምናደርገው የፈለጉትን ነገሮች እንዲያደርጉ። አሁን the issue with this is AI it hallucinates በጣም like extremely hallucinate ያደርጋል unless we filter እና ምን እንደሚፈልግ መስጠት እስካልቻለን ድረስ እና ምንድነው አሁን እዚህ ጋር it's when we're talking about ደግሞ አንድ ዌብ ፔጅ ደግሞ ስናወራ አንድ ዌብሳይት it has a lot of noise, a lot of garbage ነገር አለው because we can't ዝም ብለን እንትን መስጠት አንችልም። ይሄ ሙሉውን ነገር ይዘን ለኤአዩ መላክ አንችልም which is going to be ማይሆን አይነት ሪዘልት ነው የምንይዘው ማለት ነው እንደዛ ካደረገን። So what we have to do is we need to like in a very technical and in a very like smart በሆነ way ክሮል ማድረግ አለብን everything. So one of the things is implement ያደረኩት የነበረው is so accessibility tree አለ. So accessibility tree you can access it via the Chrome dev እንትን ማለት ነው Chrome dev protocols, so CDP በሚባል ማለት ነው። So በዛ way access አድርጋችሁት you can like እንዴት አድርገን ክሮል ማድረግ እንችላለን የሚለው ነገር you can know እንዴት ማግኘት እንደምትችሉ እያንዳንዱ ነገር እና that was very tough because previously ስሰራበት የነበረበት ኩባንያ we used to do scraping like full time ማለት ነው እና I used to scrape 1 or 2 websites a day which was very ከባድ ማለት ነው። Now in a month I used to scrape like በጣም ብዙ ዌብሳይቶች ነበር ስክሪፕት ማድረገው እና it wasn't scalable አይደለም. Like we took like 6 ወር ሙሉ to scrape around I think maybe እስከ 500 ሳይቶች አካባቢ ማለት ነው እና ወደዚህ ጋር ስናመጣው it needed to be very smart ከዛ I had to do some way that at least ራሱ አይደንቲፋይ አድርጎት እንዴት አድርጌ ክሮል ላድርግ የሚለውን ነገር ምን ፓርቶች እንዴት አድርጌ አንደርስታንድ ላድርግ የሚሉትን ነገሮችን ማለት ነው። So I did that part which wasn't easy ግን ከባድ የነበረው part was ለምሳሌ አሁን I faced some things which are like ለምሳሌ authentication ያላቸው ነገሮች ነበሩ. So different kinds of authentication. So አንዳንዶቹ they only did Google Auth ብቻ የነበራቸው አለ እነሱን I started on the side አስቀምጥኳቸው ከዛ አንዳንዶቹ ደግሞ just ኢሜል authentication ደግሞ ነበረ
So what I had to do is there is something called Mailcow. Once again, I'm sorry if I'm being very technical. Okay. So Mailcow ምንድነው የሚያደርገው is አሁን ኢሜሎች የሚያወሩበት መንገድ አለ። So ኢሜሎች የሚያወሩት is called IMAP. So IMAP ማለት you can read and send emails via that protocol ማለት ነው። So SMTP protocol ውስጥ ሆኖ IMAP እና POP3 ይባላል። በIMAP ውስጥ you can communicate with using that ማለት ነው። So እሱን ተጠቅሜ ምን አደረግኩኝ? Mailcow በAPI አድርጌ I can create email accounts ማለት ነው። So all I had to do is domain register አደርግለታለሁ ለአፕሊኬሽን my application automatically sign in ሲያጋጥም it's gonna create a fake email sign up ያደርጋል OTP ከተላከለት ኢሜል ውስጥ ይገባል OTP-ን ኤክስትራክት ያደርጓል the agent all of these things all I gave it is እንትና የሚባለውን ሳይት ስክሪፕት አድርጌ ከዛ ይገባል ኢሜይሉን OTP-ን እንትን ይላል OTP-ን ይወስድና ፊል ያደርጋል ይገባና የሚፈልገውን አክሽኖችን እንትን ያደርጋል ማለት ነው to the extent that ለምሳሌ ቬሪፊኬሽን ሊንክም ከሆነ it's going to click the verification link ensure that the email is verified everything የሚያስፈልጉትን ነገሮችን so that is one of the most complex things I've ever done እስካሁን ድረስ it's not even close to good አሁን ላይ ራሱ it has a lot of bugs ግን it's something I'm very proud of especially ብቻዬን within 2 weeks in ሁላ ፕሮግረስ ማድረግ does it really release ተደርጓል or ፕሮግረሱ ምን ላይ ነው ይሄኛው I guess it's fascinating የሆነ ጸዴ ነገር ነው እና I guess release አድርገዋል ወይስ እንዴት ነው? Sadly it's a work project so I can't ግን እስቲ hopefully maybe እሺ ከተባልኩኝ I'm gonna make it an SDK እሺ ከተባለ SDK መጠቀም ከተቻለ I'm not really sure soon ግን I'll try and send updates እንትን ላይ እንደሚባለው ቻናል ላይ so stand up meeting ላይ I rickrolled my bosses so YouTube ላይ ገብተህ rickroll ክፈትልኝ ብያቸው like updates say it was them getting rickrolled እንደዚህ አይነት updates I'll send ማን ላይ rickroll አደረጋች ኦኬ ያ ግድ ነው አሁን እንደሰማነው ከሆነ ፒአር በሪም ኤግዛም በሪም ከእንደገና ደግሞ የኤጀንቲክ ክራውለሩን ሁሉም ያንተ የኤአይ ፕሮዳክቶች ናቸውና ኤአይን በጣም ሌቨሬጅ እያደረክ ነው ግን አሁን ደግሞ እየመጣለው ነገር ምንድነው ፕላስ ደግሞ የካምፓኒ ሲኦዎችን ፑሽ እያደረጉት ነገር ቫይብ ኮዲንግ የሚለው ነገር ነውና how do you balance የራስንም ኖሌጅ ፕላስ ደግሞ የኤአይን መገዛ like አብዛኛው ሰው ባላንስ ያደርጉ አንተ እንዴት ነው ባላንስ የምታረገው? እኔ I hate vibe coding እና vibe coding የሚባለውን ሐሳብ ራሱ በጣም ነው የምጠላው because like software isn't done with the vibes አላረለ it's like a passion በፍቅር የሚሰራ ነገር ነው ኮድ ስለተጻፈ ኮዱ አለ ይመስላችኋል ከዛ በኋላ ላይ ግን what they realize is እንትን ነው ምንድነው የሚባለው they know that like ማይሆን አይነት ቴክኒካል ጄት ውስጥ እንደገቡ ማለት ነው so basically በፊት በህንድ ነበር ስካም የሚደረጉት በጣም ብዙ ካምፓኒዎች ሰምቻለሁ በህንድ ስካም ሲደረጉ ማለት የህንድ ሶፍትዌር ገዝተህ ስካም ተደረገን ሲሉ አሁን they're getting scammed በከርሰር አላረለ I'm not saying ከርሰር is scamming them ግን just ዝም ብሎ ቫይብ ኮድ ይደረግና half big የሆነ ፕሮዳክት ተሰጥቷቸው እንትን ይላል እና it's not how you do software like I'm not saying don't use AI because I use AI በጣም ስሰራ ግን ምሰራው ግን ይሄ ስትራክቸር አለ የምትጠቀምበት አይነት መንገድ ማለት ነው ለምሳሌ say I already know what I have to write I already know ምን እንደሆነ maybe syntax ላማውቀው እችላለሁ or ደግሞ it might be very repetitive የሆነ ነገር ሊሆን ይችላል እንደዛ አይነት ነገሮች በእነዚህ አይነት ሰዓቶች ላይ መጀመሪያ ላይ ራሱ I give it like entry ፖይንቶች አስተካክለለታለሁ ምን ማድረግ እንዳለበት ምን ቦታዎች መግባት እንዳለበት እንዴት አይነት ስትራክቸር መያዝ እንዳለበት ኤግዛምፕል ሪፈረንስ ሰጠዋለሁ ከዛ በኋላ እነሱ ነገሮች ከሰጠሁት በኋላ ከጻፈ በኋላ ምን አደርጋለሁ ሁሌ አይዱ ምን እንደሰራ ቼክ ነው ማድረገው ማለት ነው ይሄ አፕሩቭ አክሴፕት አድርገው I just check
ምን ሰርቷል የሚለው ነገር ከዛ በኋላ አይ ሪድ ትሩ ኢት የሰራው ነገር if it's good like የሚጥመኝ ነገር ከሆነ አይ አክሴፕት ባለሁኝ it gets produced ግን ብዙ ሰው በቃ just for the vibes ይጽፋል ኮዱ ይጽፋል ከዛ በኋላ ቴክኒካል ዴት ቢልድ አፕ እያደረገ መጨረሻ ላይ you're just gonna have to restart everything ማለት ነው ያ ደግሞ ማይሆን አይነት ነገር ነው ስለዚህ አንተ እያልክ ያለው አሁን እንደተረዳው ከሆነ የኤአይ ባብል ልክ እንደ .com ባብል የሆነ ጊዜ ላይ ፓፕ ሊያደርግ ይችላል ነው አይደል? ማድረጉ ያደርጋል ግን it's gonna continue አለ አይደለ .com ባብል በርስት ቢያደርግም like fully ጠፋ አይባልም like ይሄ የሚቀጥሉ ካምፓኒዎች ይኖራሉ ግን ይሄ ምድረ ይሄ ማሽቃበጥያ እንትኖች ግን አይቀጥሉም አሁን ለምሳሌ ሪሰንትሊ የገባው ቻድ ኤአይ ነው ምናምን የሚባለው ሰብዌይ ሰርፈር ከፍተ አይዲ I don't know personally the other companies they're not going to continue after the bubble it will pop okay? Companies like Claude companies like OpenAI maybe Perplexity ምናምን Cursor እነዚህ ካምፓኒዎች they will always be there ግን other companies እንደዚህ በተለይ vibe coded tools ምናምን ግን ይጠፋሉ ኦኬ ስለዚህ የሆነ ክሊር ዲስቲንክሽን አለው ማለት ነው ላይክ ኤአይን ማለት ከረንት ትሬንዱን ሌቨሬጅ አድርገው የሚጠቅም የማይጠቅም ነገር እየሰሩ ከእንደገና ፈንድ የሚደረጉትና አክቹአሊ የሆነ ፕሮብለም ሶልቭ የሚያደርጉ የኤአይ ሶሉሽኖች አሉና ላይክ አሁን ትሬንዱን ተጠቅመው እነዚህ ካምፓኒዎች ለምሳሌ ዋይሲ ላይ እንደምናየው ከሆነ ብዙ ሰው እየገባ ነው ኤአይን ጀስት ሜንሽን ስላደረገ ማለት ነውና አሁንም ራሱ ለምንድን ነው ፑሽ እየተደረገ ያለው በተለያዩ ቪሲዎች ሊሆን ይችላል ሲኦዎች ሊሆን ይችላል why are they jumping on a trend ሺፑ ሴል ማረክ ሆነ መጀመሪያ ማለት ነው so it's all about like እንትን ነው አንደኛ ቫሉዌሽን ነው በቪሲዎች አይን ማለት ነው so valuation እንዲጨምርላቸው አንደኛው ነገር so ለምሳሌ እንበልና መጀመሪያ ላይ OpenAI ላይ ፈንድ ኢንቨስት ያደረጉ ነበር so እሱ የቆጥራቸው ቪሲዎች አሉ በጣም ማለት ነው so whenever you tell them like oh I have AI ዚጋ they think that that's the next big thing ብለው ይገባሉ ሁለተኛው ነገር ደግሞ it's all about valuation አላለ so ለምሳሌ የሆነ ያክል አማውንት ላይ ቫልዩ ተደረገ ከሆነ the whole ጨዋታ of VC is getting a higher value next time so አሁን ላይ ለምሳሌ let's say you get valued at $5 million ከዛ በኋላ they're going to make sure that ፕሮዳክትሽ ደህና ይሁን አይሁን they don't care ጭራሽ ማለት ነው የሚፈልጉት እነሱ you get valued more በኋላ ላይ so you get valued 10 ሚሊዮን ያኔ ምን ሆነ ማለት ነው when they funded you ለምሳሌ አሁን let's say 5 ሚሊዮን እያለ when they funded you ለምሳሌ let's say 1 ሚሊዮን ፈንድ ካደረጉ ልክ 10 ሚሊዮን ሲሆን የነሱ በዛው ልክ ጨምሯል ማለት ነው እነሱ ፈንድ ያስገቡት የነበረው ነገር ጨምሯል ማለት ነው እና the more you get valued እነሱ the more they earn የሚለው አይነት ጨዋታም እየበለጠም ይመጣል ነገር ግን when we come to ለምሳሌ YC ላይ ብዙ ጊዜ is like ከስንት አንዴ ካልሆነ በስተቀር YC የሚገቡት ካያቸዋቸው ፕሮፋይላቸው they're either Ivy League ተማሪዎች or something እንደዚህ ያለ አይደለ they don't invest in the product they invest in the people አብዛኛው ጊዜ እና shit የሆነ ፕሮዳክት የሚኖራቸው like just because Stanford ስለሄዱ or MIT ስለሄዱ or UCLA ስለሄዱ or Georgia Tech ስለሄዱ ፈንድ የሚደረጉ በጣም ብዙ ሰዎች አሉ it doesn't mean that they're going to succeed additionally YC ከገቡ በኋላ ራሱ ፒቨት የሚያደርጉ በጣም ብዙ ካምፓኒዎች አሉ even most companies YC ሲገቡ they're not going to succeed አላ አይደለ because እንትን ነው it's a game of chance የሆነ ሰው ራሱ እንዳለው
10 ካምፓኒ ላይ ፈንድ ይደረግና they know that 8 of those companies are going to fail ግን 2 of those companies are going to succeed. For example, similar, there is a YC funded company called Alice.tech that does almost ተመሳሳይ ኤግዛምፕል ከሚሰራው ጋር ማለት ነው። trust me, go in ሞክሩት። እኔ like ያኔ ማጥራት በምፈልግበት ሰዓት ላይ እኔ I didn't want to build my own thing. I tried to use እንደዚህ አይነት ፕላትፎርሞችን ግን it was one of the worst platforms I had ever used. እና ይህንን they're a YC company, they got 500k ባግ አድርገዋል። ግን የሰሩት ነገር ግን it's very disgusting ለመጠቀም ማለት ነው። እና እንደዚህ አይነት ካምፓኒዎች they're going to get in just because they have the profile. በኋላ ላይ ግን they're not going to survive. I don't think even like እስካሁን ዲስትራክሽንም ራሱ አላቸው ብዬ ራሱ አላስብም most YC companies። አሁን ሜንሽን ያደረግከውን ነገር እኔም አይቼው ነበርና ላይክ በጣም ዲስአፖይንትድ የሆንኩት የነበረው ሰመሪ እንዲሰጠኝ ነበር የሞከርኩትና ቻሺ ከባድ ነውና አሁን ኢንተርናሽናሊ ነው እያወራን ያለው ነው በዋይሲ ደረጃ። ሎካሊ ኤአይ እንዴት ነው ሌቨሬጅ ተደርጎ በቢዝነስ ደረጃ ሰዎች ሊጠቀሙ የሚችሉት ፋውንደሮችም ሊሆኑ ይችላሉ፣ እንደገና ደግሞ ኖርማል ዩዘሮችም ሊሆኑ ይችላሉ። ኤአይ ሎካሊ ዩዝ ኬዙ ምንድነው ፕላስ ደግሞ በቢዝነስ ደረጃስ ውጤታማ ሊሆን ይችላል ወይ የሚለው ነው። ሶ እዚህ ሀገር ትንሽ አስቸጋሪ ነው ቢካዝ ኤአይን አንደርስታንድ ለማድረግ ትንሽ it needs ትንሽ የሰው ጭንቅላት መብሰል ያስፈልገዋል ብዬ አስባለሁ ፐርሰናሊ። because he የሆነ ወሬዎች or ቃላቶች ስላለ it doesn't mean that it's correct። ግን አብዛኛው non technical people እዚህ ሀገር ላይ ያሉት ግን they take it like it's a word of God ነው የሚወስዱት። AI እኮ እንደዚህ ብሏል፣ AI እኮ እንደዚህ ብሏል ይላቸዋል። very false የሆነ ነገር ራሱ ነግራቸው AI አው ካለ AI አው ብሏል በቃ ፈጣሪ አለ አይነት ነገር ያስመስሉት። እና it needs very like ትንሽ knowledgeable about how things work የሚለው ነገር በጣም ያስፈልጋል። ሌላኛው ነገር ደግሞ ለዚህ ሀገር ይሄ pure bare AI መስጠት ሳይሆን integrating AI into workflows የሚለው ነገር ነው የሚያስፈልገው። ለምሳሌ አሁን recently for a client we did ይሄ HR platform ነገር ነበረ። so እነሱ they write a boring description ለምሳሌ Afriwork ላይ ምናምን ነገር እንደምትት description ይጻፋል። Afriwork ላይ ያሉት description it's not እንትን አይደለም፣ ግልጽ አይደለም or ደግሞ ብዙ ነው or ደግሞ አለ አይደል ሀተታ ብዙ ይበዛል፣ ብዙ ኖይዝ ይበዛል ማለት ነው። አብዛኛው AI generated ከዛ ምን ያደርጋል short description generate ያደርጋል ማለት ነው። ለሱ አፕሊካንቱ የሚያየው የአፕሊካንቱን ሬዙሜ አናላይዝ ያደርገውና it gives the HR the recruiter analysis why this person is good, hire ለማድረግ why this person is not good. so basically like an ATS software ሆኖ ግን በAI የተደገፈ ነገር ማለት ነው። እና እንደዚህ አይነት ቱሎችን ማድረግ ይቻላል። there are also a lot of companies ለምሳሌ such as Addis AI which is our partner at example ላይ ፓርትነሮቻችን ናቸው። ሀሳብ AI which is also another really good AI company። እና እነዚህ ካምፓኒዎች they're making really good use of AI with like meeting notes ምናምን እነሱ ነገሮችን በመስራት እና በተለይ ማርኬት በጣም አለው ብዬ ነው አስበው especially meeting transcriptions። ለምሳሌ ይሄንን ሚቲንግ አንድ ተማሪ እንግሊዘኛ ብቻ የሚችል ተማሪ ሊኖር ይችላል። አማርኛውን ለነሱ እንግሊዘኛ ትራንስክራይብ የሚያደርግ ሆነ ኢቨን ራሱ ላይፍ ቮይስ ትራንስክሪፕሽን ሶ እንደዚህ አይነት ፊቸሮች አለ አይደል ቢሰሩ በተለይ ኢትዮጵያ ውስጥ ያለ እንትን ላይ it would be very very helpful። ሚቲንግ ሰምራይዝ ማድረግ ብዙ የተለያዩ ነገሮች ተቀሳይ ማንጨረሳቸው ናቸው። $1 ቢሊየን አይዲያዎችን በነፃ እያገኘን ነው እዚህ ሚቲንግ ላይ። እኔ በጣም ላይክ ኢንስፓየርድ እና ኢንሳይት እያገኘሁበት ነው ይሄንን ሚት እና አሁን እስኪ ኤአይ ቴክ ኦቨር ላይ ያደርግ ይችላል። በእርግጥ ግን ኤጂአይ ደግሞ አለ ለሰከንድ ስቴፕ፣ ከዛ ደግሞ ሱፐር ኢንተለጀንስም የሚኖር ይመስለኛል ወደፊት። እነዚህ ነገሮች ሲመጡ ላይክ ሁሉም ሰው የሚያስበው ቴክኖሎጂው ዘርፍ ላይ ያሉ ሰዎች ናቸው ሪፕሌስ የሚደረጉት ነው አይደል? ግን ሎጂካሊ ቲንኪንግ ወይም ባንተ
ፐርሰናል ፐርሲቭ የምታደርገው እነዚህ ኤጂአይ ከእንደገና ሱፐር ኢንቴሊጀንስ ምናምን ሲመጡ መጀመሪያ ሪፕሌስ የሚደረገው ፕሮፌሽን ምንድን ነው? አይ ሆፕ ገቢዎችና ቀበሌ ቢደረጉ። ኦኬ እንስማማለን በዚህ። እነሱ they have to be replaced because if you can't do a simple ስራ በጣም አስቸጋሪ ነው ከነሱ ጋር። እነዚህ ጋር ገቢዎች ቀበሌ ምናምን የመሳሰሉት እነሱን ሪፕሌስ ቢደረጉ ጥሩ ነው። ግን I don't think AGI ይኖራል ብዬ ማስብ because it's something scary to be እኔ ያስፈራኛል because I was watching movies like iRobot maybe ካወቃችሁት እና iRobotን ካያችሁት ለምሳሌ it's a horror movie በስነ ስርዓት especially as a dev because at the end of the day የአንድ AI goal is to ensure the best outcome እና the best outcome ደግሞ ለዚች ዓለም እኛ ካሌለን ነው because እኛንን like እናበላሸው ብዙ ነገሮችን። ስለዛ መጨረሻ ላይ በቃ ችግር የለውም እቺ ዓለም መኖር ስላለባት ለራሳችሁ ጥቅም ስል እናንተ ራሳችሁን አጠፋችኋል ነው። it's like እንትን ነው እንደ at the end of the day the disease and the cure is the disease is the human beings እና ደግሞ the cure is eradicating human beings አይደለ? በብዙ ፊልሞችም አለ እንደዚህ አይነት ኮንሰፕት እና I also believe is true ያው ኢራዲኬት ማድረግ አለብን ማለት አይደለም፣ ግን ችግር የሆኑ ሰዎች አሉ። እነሱን ሰዎችን ግን ዝም ብለን እናጠፋለን ማለት አይደለም። ኦኬ ላይክ ያው ስራ ፕሮሲድ አድርግ። ኦኬ እሺ አይ ገስ ከትራጂክ ነገር እንውጣና አይ ገስ ብዙ እንትን ነገሮች አሉና ሰው ከዚህኛው ሳንወጣ አይ ዊል ቹዝ እንድታረግ ሁለት ቾይሶችን ልስጥህና ብሩክ ነው መሐመድ 1900 ይሻለዋል ወይስ ደግሞ 2050 ይሻለዋል? ኦር 2050 ላይ ትኖር ይሻላል ወይስ 900 ላይ ትኖር? which is ያው AI ፊቸሮች ምናምን እንዳለ ወጥተው ምናምን ማለት ነው። እና እስቲ የትኛውን ትመርጣለህ አንተ? ያ 2050 ላይ ይሻለኛል። 1900 ብራ ይነፋው። ኦኬ እሺ ከፕሮዳክቲቪቲ ከቱልና ከማይንድሴት የተገናኙ ጥያቄዎችን እስቲ ልጠይቅህ ማለት ነው። ጀስት ቻናል ላይ ምን ሞስት ቱሎችን ኦር ዴቨሎፐር ቱሎችን ምናምን ፕሮቫይድ ሼር ስታደርግ ምናምን እያየሁ ነበር እና at this time I must have የምትለው ይሄ ፕሮዳክቲቪቲ ቱል ምንድን ነው? ወይም ደግሞ ይሄ ሳይኖር የምትለው ፕሮዳክቲቪቲ ቱል ኦር ደግሞ የሆነ AI ሊሆን ይችላል ኦር ሳምቲንግ ሊሆን ይችላል ምንድን ነው ይሄ ቱል? Yeah, I think one of the most important ብዬ ማስበው is ለእኔ is plain the task management software አለ አይደለ? it reduces a lot of ምን ነገሮች መስራት እንዳለብን በጣም reduce ያደርግልኛል plain ማለት ነው። other than that I don't really use ብዙ productivity softwareዎችን ለመናገር maybe እንደዚህ developer tools ምናምን ካልሆነ በስተቀር maybe productivity tools such as Notion ካልሆነ በስተቀር ብዙ የለኝም። if we jump into like developer tools I'm more of በጣም ወሳኝ የምላቸው ነገሮች are and especially that saved me a lot of time. If anyone here implemented background tasks implement አድርጎ የሚያውቅ like background jobs ምናምን ይሄ ረጅም ሰዓት የሚፈጁ ፕሮሰሶች ሰርታችሁ ታውቃላችሁ እዚህ ውስጥ?
ምናምን ነገር እኔ ጀስት እኔ ሰርቼ አላውቅም። ክሮን ምናምን ነው እንጂ does it qualify cron job? Yeah, okay. Yeah, cron job qualifies, yeah. So, ለምሳሌ let's say you have like a really long ለምሳሌ let's say አንድ ታስክ የነበረብኝ በፊት like 3 years ago was ለ200,000 ዩዘሮች we had to send ቁርስ፣ ምሳ፣ እራት እና መክሰስ ሪኮሜንዴሽን ምግቦች መላክ ነበረብን። it was a food recommendation app እና ቁርስ ኤቭሪዴይ መላክ አለበት፣ ምሳ ሰዓትም መላክ አለበት፣ መክሰስ ሰዓትም እራት ሰዓትም እና it's a very painful process ማለት ነው ይህን መስራት because you cannot do for loop መጠቀም አትችሉም 200,000 ጊዜ loop እንዲያደርግ it doesn't work like that አላረደ ፕላስ ደግሞ the server was እንትን ነበረ ይሄ ሲፓናል ላይ ነበረ ጂፒኤስ አይገዛም ተብዬ ነበረ በቃ is what you have እና I had to implement my own background task management because which was it needed Redis so that ጆቦቹን ኪው እንዲያደርግልኝ like በቃ ሰልፍ እያስያዛቸው እንትን እንዲል ማለት ነው እያንዳንዶቹን ታስኮቹን ሶ በአንድ ጊዜ እንትኑ ስለማይችል ብዙ ነገር መቶ ነበረ እየወሰደ ማለት ነው ሶ 100 ሰዎች ይወስዳል ለመቶዎቹ ይልካል አሁንም 100 ሰዎች ይወስዳል ለመቶዎቹ ይልካል 100 ሰዎች ይወስዳል ለመቶዎቹ ይልካል ያን when you're implementing it on your own it takes so much effort ማለት ነው because fail ሊያደርግ ይችላል ሰርቨሩ ዳውን ሊሆን ይችላል it needs to pick up where it left properly ኪዎቹን like መስራት አለበት properly shutdown ማድረግ አለበት አንደኛው fail ሊያደርግ ይችላል ሬት ሊሚት ልትደረጉ ትችላላችሁ ከፕሮቫይደሩ ማለት ነው እና ያ ሁላ ነገሮችን when you handle it manually that process took me like I think ያኔም I was just a beginner and it took me like a week ለመስራት ከዛ ቀን አሁን ላይ I started using a tool called ingest so maybe if you see me Twitter ላይ ስለው or channel ላይ ስለው ingest የሚባል tool all of these things it took me 5 minutes to set up እና በቃ ሙሉ ጭንቀቴ ነው ዞር የሚያደርግልኝ ማለት ነው ያ ሁላ ነገር ሴታፕ ማድረግ ነው it's one of my most favorite tools of all time በተለይ background tasks okay I've never አሁን የምጠራቸው ነገሮች አብዛኞቹ ነገሮች ስትሬት የሆኑብኝ ነው እና ሆፈራ ምናምን እያሰብኩ ነው እና እሺ so ይሄ ከሪሞት ጆብ ጋር ምናምን you have been working እና መልቲፕል ክላይንቶች አንድ ላይ ኖሮ ያውቃሉ ወይ ከዛ መልቲፕል ፕሮጀክቶች አንድ ላይ ኖሮ ያውቃሉ ወይ እና እንዴት ነው ይሄ መልቲታስኪንግ ላይ እንዴት ነው ማለት ኮንሲስተንትሊ አንዱን through multiple jobs or through multiple clients ጀግል ማድረጉ እንዴት ነው መታፈው if you have this challenge ማለት ኖሮ የሚያከሆነ I guess you have ይመስለኛል so እንደዚህ መልቲፕል የሆኑ ታስክ እና መልቲፕል የሆኑ ክላይንቶች የሚኖሩበት ጊዜ ጀግል ማድረግ እንዴት ነው ማለት እንዴት ነው ጀግል የምታደርገው ስሩዛ yeah so multiple projects በጣም ብዙ ጊዜ like there were times ግቢ ያለሁኝ ራሱ I used to work multiple jobs at once እና it was very አስቸጋሪ so ዋናው ነገር is having time allocate ማድረግ ላይ አንዳንዳቸው እና if you're going to do multiple jobs you might just like ማወቅ አለባችሁ that you're not going to sleep በስነ ስርዓት እና ስትረሱን ደግሞ ቢልድ አፕ እያደረገ የሚመጣው so ትልቁ thing is don't take ከአቅማችሁ በላይ የሆነ ነገር ብቻችሁን ሆናችሁን ደግሞ አትውሰዱት if you have a good team that can like help you out that's a very good plus so multiple projects ተወስዱ like አንድም ሁለትም ሶስትም ሲሆን have a group ማለት ነው so that የተወሰነ ያክል ተከፋፍላችሁ እንትን እንድትሉ ለመስራት እንዲቀላችሁ ግን the main thing is ታስክ ክላሲፋይ ማድረግ ለራሳችሁም ቢሆን ታይም ክላሲፋይ ማድረግ ከዚህ ሰዓት like እኔ ስሰራ የነበረው ለምሳሌ ቀንና ማታ ከሆነ የምሰራው ለምሳሌ ከጠዋት 2 ሰዓት እስከ 11 ሰዓት ድረስ የመጀመሪያውን ስራ ነው የምሰራው ከዛ ኋላ እስከ 10 ሰዓት ድረስ ከዛ ከ11 ሰዓት ጀምሮ እስከ ማታ 6 ሰዓት or 7 ሰዓት ድረስ
ሁለተኛውን ስራ የምሰራው ትሉ ትችላላችሁ። ከዛ በቃ ያንን ነገር ኔቨር ዲስራፕት ለማድረግ እንዳትሞክሩ፣ ምንም ነገር ቢነሳ ማለት ነው። ከዛ ኖ ዛት ዩር ገና ሃቭ ቱ ሳክሪፋይስ ዊኬንዶቻችሁን ቢካዝ እየደከማችሁ ይመጣል ምናምን እሱ ነገሮች ሊመጡ ይችላሉ እና ዊኬንድ ላይ ማካካስ መቻልም ደግሞ አለባችሁ። ግን ብዙ ጊዜ አልመክርም አሁን ላይ ደብል መያዝ ቢካዝ ፎከስ ሉዝ ልታርጉም ትችላላችሁ፣ ሊደክማችሁም ይችላል። ኢትስ ናት ኢዚ ኢትስ ቬሪ ከባድ ነገር፣ በጣም ብዙ ሰው ስትራግል የሚያደርግበት ነገር ነው። እኔም ትሩ ይርስ ኦፍ ኤክስፖዠር ስለነበረኝ ነው እንደምንም ነገር ማይመስልም፣ ግን ኢትስ ቬሪ ከባድ እና ዩ ሃቭ ቱ ቢ ዲስፕሊንድ ለአመታቶች። ምንም ቢያስጠላችሁም ቢደበራችሁም ቢደክማችሁም ደከመኝ መረረኝ ምናምን ሳትሉ ውጣችሁት አርፋችሁ መስራት ነው። ኦኬ ህዋጡ አሪፍ እንትን ነው እና ሰው ማለት do you have like daily or weekly routine ይሄ ያለህን ፎከስ እና ግሮዝ ኪፕ ልታረግበት የቻልከው ዴሊ ኦር ዊክሊ ሩቲኖች ካሉ እነሱን ሼር ብታረግን ደስ ይላል። Yeah, I mean, like, I wouldn't call it a routine. It's just ተነሱ, just work. Just work. ዝም ብላችሁ keep interactions to the minimum. ይሄ ከጓደኛ ጋር መገናኘት ምናምን ከሰው ጋር ያላችሁ የምትገናኙት ነገር በደንብ አድርጋችሁ ቀንሱት። at the end of the day ለራሳችሁ ከሆነ እየሰራችሁ ያላችሁት and just know that you have to sacrifice some things in order to get them በኋላ ላይ። ስለዛ there is no routine, there is no hack, there is no እንትን የለውም፣ there is no short way to do things. it's just በቃ አፋችሁን ዘግታችሁ ውጣችሁ ተቀምጣችሁ ስሩ። ሌላ ነው ነገር የለም አለ አይደል? አይደር ዛሬ ታለቅሳላችሁ ወይ በኋላ ታለቅሳላችሁ። የምታለቅሱትን እንባ ግን ምረጡ እና at the end of the day ነገ ልጃችሁ የሚበላው is dependent on the shit you do today። በዛ ያው የልጆቻችሁን ምግብ እያሰባችሁበትም ይንበሩት። ኦኬ ከነ ማስጠንቀቂያው ጭምር ነው እና አይ ገስ ዋን የዳግም ፖድካስት ላይ አይቼው ነበርና she has some bad habits like ሰው ካገኘው በጣም አዲስ ሰው መታወቅ ፈልግ ነበር ምናምን ሲል አይቼው ነበርና ሶ መሐመድ እንደዛው አይነት ሰው ነው እንዴ? ምናልባት ይሄ ከሰው ጋር በደንብ የማይቀራረበው ብዙ ኔትወርክ ምናምን የማይመቸው ጀስት ስራዎች የሚሰራ አይነት ሰው ነው ማለት ያው ከእንትኖች እንደ ካስተላለፍከው መልእክት እንደዛ አይነት ሰው ነው ብለን መገመት እንችላለን ኦር ለሁሉም ጊዜ አለው የሚለው አይነት ሰው? ያ ሶ እኔ ፐርሰናሊ እኔ እስከማውቀው ድረስ ሌላ ሰው ስለኔ እንደሚል I have no idea ግን I try to be as አላለ ከሰው የሚገናኝ ሰው ለመሆን እሞክራለሁ። የሚገናኝ ሲል ላይክ በሚያስፈልገው ደረጃ እና በሚያስፈልገው ረገድ በሚያስፈልገው ቅርሽ ላይክ እንደዚህ ኔትወርኪንግ ኢቨንቶች ምናምን አልቀርም። እነሱ ነገሮች አይ ላይክ እነዚህ ኔትወርኪንግ ኢቨንቶች ከዛ ባለፈ ግን አላረሳም ጭራሽ ማለት ነው። ይሄ ብዙ ለረጅም ሰዓት ከሰው ጋር መቆየትም አልወድም ፐርሰናሊ። የእነሱንም የራሴንም ሰዓት ማቃጠል ነው ይመስለኛል አንዳንዴ unless it's በቃ ስፔሻል ፒፕል ካልሆኑ በስተቀር ብዙ እንትን አይደለም፣ ብዙ አላበዛም። so have a very small group of people you like. yes I am a nerd ትክክል by the way ታናሽ ብራዘር ይለኛል 24 ሰዓት you are a nerd ብሎ ይሰድበኛል። I'm a nerd, proud nerd እና like have a small group of people ፈታ ብትሏቸው በሳምንት በወር አንዴ አሁን ጀለሶች ያሉ በወር አንዴ እንገናኛለን። ከጠዋት እስከ ማታ ፊፋ እንቀጣቀጣለን፣ አለቀ። ሌላ ነገር የለውም ማለት ነው። እና እነዛ ሰርክላችሁን በዛ ላይፍ ላይ አሉት። ኦኬ it's all good I guess ሁላችሁም ኢንጆይ እያደረጋችሁት እንደሆነ I hope one of the well known developer ከዚህ
ኢትዮጵያ ውስጥ ከሚገኙ ወርልድ ዋይድ ፕሮጀክቶችም ካሉት ሰው ጋር ነው ዛሬ ያለን። ጆናት ወይም መሐመድ ኢብራሂም አብሮን አለ። ሶ የመጨረሻው የፕሮዳክቲቪቲ ጥያቄ ሶ አብሪን ማለት አይ ጌስ እንደዚህ ግምቴ ነው። ሶ ኒው ነገሮችን ኦር የሆነ ትላልቅ የሆነው ትሬንዶች ሲመጡ ምናምን እነዛን መማር የምትፈልግ ይመስለኛል እና ያው ከምትለቀው አዳዲስ ነገሮች አንጻር ምናምን እንደዛ ይመስለኛል። ሶ ሃቭ ዩ ማለት እንደዛ ከሆነ ያንተ እንትን if it not ጃምፕ ማድረግ እንችላለን እንጂ so if it is ደግሞ አዳዲስ ነገሮችን መማር ኦቨርዌልም አያደርግም ወይ ኦር ደግሞ የሆነ አዳዲስ ነገሮችን ለማወቅ መጣር እዚህ ጋር ካለው ስራ ጋር ምናምን ኦቨርዌልም ያደርጋል ወይስ እንዴት ነው አዳዲስ ነገሮችን የምትማረው ኦር አዳዲስ ቴክ አይዲያዎችን ምናምን የምታየው እንዴት ነው? Yeah, so to be honest, I like trying out new stuff. That's how I like resources የማገኛቸው በዛው ልክ ነው። ኤልጂያን የሚያውቁት እንደዛ ነው። like trying new things እና it's like እንትን ነው the more you fuck around the more you know ነው የሚባለው። so ምንም አይነት ነገር ይሄ ሳትሞካከሩና ምንም ነገር ሳትሉ you're never gonna learn አዲስ ነገር አለ አይደለ? አዲስ ነገር ደግሞ የሚመጣው is in the point of like fixing ከበፊት የነበሩትን ነገሮች ነው እንጂ ማንም ደምዳውን አያደርግም። እና I love አዳዲስ ነገሮችን መሞከር በጣም ነው ደስ የሚለው እና it's one of the things እንደውም ዴቨሎፐሮችን የሚገልጸንም ነገር ብዬ ነው የማስበው። ይሄ እንደ ጃቫ እና እንደ ሲሻርፕ ዴቨሎፐሮች ላይ አንድ ነገር ላይ ደቅ ማለት ሳይሆን አዲስ ነገር ይኑር don't test it on production of course ግን play around with it ተሞክሩት፣ ምን በሉት፣ ተጫወቱበት። ከዛ ላይ ከተመቻችሁ you can use it later on ግን play around በጣም that's very important. Okay, it's very cool. I guess ከኮሚኒቲ እና ነው ከኮሚኒቲ ጋር ያለው ጥያቄ ደግሞ ምናልባት ሩሃማ ተቀጥልና ባክ ኦኬ። በተለይ ደግሞ የጃቫስክሪፕት ኢኮሲስተም በየጊዜው ነው የሚቀያየረው፣ በየቀኑ አዲስ ፍሬምወርክ ነው የሚወጣው እና እሱን አዳፕት ማድረግ በጣም ወሳኝ ነገር ነው እና ኦኬ የኮሚዩኒቲ እና አብዛኛው ያው የቴክ ኮሚዩኒቲ ኢትዮጵያ ውስጥ ግሮ እያደረገ ነው። የከርሰር ኢቬንትም መጥቷል። ፕላስ ደግሞ ቤተር አውትም ራሱ ትልቅ የኢትዮጵያ ኩራት ነው እና አሁን እዚህ ደረጃ መድረሱ ትልቅ ሰክሰስ ቢሆንም ያንተ ላይክ ምንድነው ያንተ ድርሻ ምንድነው እዚህ ውስጥ ብለህ ታስባለህ? በእርግጥ አሁንም ኮንትሪቢዩት ያደረግከው ነገርም አለ፣ ግን ወደፊትስ ምንድነው ኮንትሪቢዩት ለማድረግ ያሰብከው ለኮሚኒቲው? Yeah, so ለኔ and by sharing you guys resources especially I can የቻልኩትን እውቀት ለመስጠት the other one is hopefully maybe ቦታ ከደረሰ example is making sure that we build on something that can benefit እኛንም ብቻ ሳይሆን even ሀገሪቷንም the world and future generations to come አላረለ የሆነ ብዙ ሰውን የሚጠቅም ሰው for generations የሚሆን ነገር ነው። my aim is that በጣም ኩል ነገር ነው። በእርግጥ ያንተን ቱሎች ላይክ የሆነ ፕሮጀክት ጀምሬ አለመጠቀም ራሱ እንደ ኃጢአት ያህል ነው የሚሰማኝ እኔ እና አሁን ላይክ ያለው የኢትዮጵያን ቴክ ኮሚኒቲ አሪፍ ቢሆንም ኢምፕሩቭ ቢደረግ ብለህ የምታስበው ነገር አለ አይደል? ላይክ ፐርሰናሊ ያንተ ቪው ፖይንት ምንድነው በዚህ? ከዛ በፊት አንዴ ያጓርጠና ሰው ይሄ መጀመሪያ ኮሚኒቲ የሚባለው ነገር ራሱ እንደ ቴክ ስቱደንት እንደ ቴክ ጋር ምናምን how much ምን ያክል ማለት ይሄ
ጥቅሙ ምን ያክል ነው ኦር ደግሞ how important it is how much important it is የሚለውን የተወሰነ ነገር ብትለን ብዬ አስባለሁ። Yeah, I mean, community is the most important thing, especially in tech. ያለ ኮሚኒቲ ማንም ሰው እዚህ ደረጃ ላይ አይደርስም ብዬ ነው የማስበው to be honest። እና ስፔሻሊ ላይክ ሁለቱንም ጥያቄዎች አንድ ላይ ራሱ አድርጌ ለመመለስ ልሞክር እና it's one of the most important things የሚያስፈልጋችሁ ነገሮች ነው። ብቻችሁን የትም ቦታ መድረሳችሁ እና ስፔሻሊ በጣም በቃ ኢትዮጵያ ውስጥ ያለው አንዱ ችግር ሰው ይፈራል። ሀበሻ በጣም እንፈራለን አንድ ነገር ላይ አክቲቭ መሆን። it's whether like ሃካቶኖች ላይ መሳተፍ ሊሆን ይችላል ኦር ቴክ ሚትአፖች ላይ መገኘት ሊሆን ይችላል ኦር ቴክ ኮሚኒቲዎች ላይ ራሱ አክቲቭ መሆን ሊሆንም ራሱ ይችላል። እና we really for like በጣም ነው የምንፈራው እንደዚህ አይነት ነገሮችን ሰዎች ጋር መገናኘት እናንተ ማለት ነው። እና ያንን ፍርሃታችንን ማቆም አለብን ብዬ አስባለሁ። በጣም እሱን ካላደረግን it's gonna be very tough because ሌላ ሀገሮች ላይ ያለው ቴክ ኢቨንት in thousands ነው የሚመጡት ማለት ነው። አሁን ላይ እኮ the largest DevFest we had was the DevFest I think 2022 ላይ የነበረው or 2021 ላይ የነበረው ነው which was science museum ላይ ነበረ። ከዛ በኋላ I don't think like ከ200 ሰው even ከ180 ሰው በላይ ራሱ መጥቶ የሚያውቅ አይመስለኝም DevFest ላይ because ያለን አቅም is very small የሚመጣው ሰውም is very small even ራሱ ኮርናይት ሚትአፕ ራሱ ስናዘጋጅ the first coordinate meetup process the second coordinate meetup process ስናዘጋጅ we had around book ተደርጎ 300 400 ሰው ሬጂስተር አድርጎ የመጣው ሰው ብዛት ግን like 150 ቢሆን ነው like በጣም ትንሽ ነበር የመጣው ሰው ብዛት ማለት ነው። እና we have to be active. I also say this like even with the government ራሱ ለዚህ ሰፖርት እንዲደረግ ዩኒቨርሲቲዎች ላይ ሰፖርት እንዲደረግ ዴቨሎፐር ኮሚኒቲዎች በተለይ ትምህርት ቤቶች ለምሳሌ አሁን I don't know if there's someone from የድሬዳዋ ዩኒቨርሲቲ ስቱደንት ካውንስል or something ይሄንን እያዳመጠ ያለ ካለ like invest in your students, invest in your people so that እነሱ በደንብ አድርገው like እንዲያሳዩ አይደል ያላቸውን ታለንት ያላቸውን everything እያሳዩ እንዲመጡ ማለት ነው። ያለበለዛ it's gonna be very very tough እንትን ለማለት አዎ በእርግጥ አሁን ባለው የኢትዮጵያ ሲቹዌሽን ሎካሊ ለመስራት ራሱ ሰዎች አያስቡም ላይክ ቶሎ ብዬ ስኪሌን በደንብ ላስተካክልና ከዛ ግሎባል ማርኬቱ ላይ ለመወዳደር ሞክራለሁ የሚሉት ምክንያቱም ያው የሎካሉ ነገር እንደምናውቀው ነውና አንተ ላይክ ግሎባል ቨርሰስ ሎካል ብለህ ላይክ ኮምፔር ብታረገው በሬቪኒው ደረጃ ምናምን ሳይሆን የተሻለ ኦፖርቹኒቲ አለ ለኤክሲኪዩሽንም ደግሞ ያመቻል የምትለው የትኛው ማርኬት ነው? So I mean I don't want to be political አለ አይደለ? So የኢትዮጵያ ጆብ ማርኬት ችግሩ ያለው is kind of with the politics of things especially like after I got into like a founder mode, not that founder mode ግን የሆነ በቃ in terms of like actually in a founder's eyes ማየት በሚጀምርበት ሰዓት ላይ it's super አስቸጋሪ ኢትዮጵያ ውስጥ አንድን ሰራተኛ ለመክፈልም ቢሆንም ግሮ ለማስደረግም ቢሆንም እና ውጭ ሀገር ደግሞ it gives you a lot of opportunities እንድትሽ like እንድታድጊበትም እንድትማሪበትም የመሳሰሉት አይነት ነገሮችን because even though ውጭ ሀገር ላይ like ያው ምቀኛ ሰራተኛ ቢኖርም there are a lot of good people willing to help ማለት ነው willing to let you grow ምናምን ነገር when we go እዚህ ሀገር ውስጥ ግን like ከአለቃ ጀምሮ ወደ HR ከጎንሽ ካለው ዴቨሎፐር ጋር ይመቀኝ በጣም ብዙ ሰው ያለው ማለት ነው like እንድትወጪባቸው just when you're better than them እንድትወጪባቸው የሚፈልጉ በጣም ብዙ ሰዎች አሉ እና እነዛ ኢሹዎች it's sometimes like ወደ ውጩ ትንሽ እንዳደላ ያደርገኛል
ከዛ በኋላ እዚህ ሀገር ደግሞ ዲዩ ቱ ለምሳሌ አሁን ፋይናንሻል ኮንስትሬንትስ በተለይ ኢትስ ዋን ኦፍ ዘ ቢገስት ኢሹ ኢቨን ዶ ሜንሽን ማድረግ ባይቻልም እሱን ግን ግሮ እንዳያደርግ የሚያደርገው ኮሚኒቲውን ኢትስ ዋን ኦፍ ዘ ቢገስት ኢሹስ ቢካዝ አሁን ለምሳሌ አንድ ቀጣሪ when they're paying you 25,000 they're actually paying you 38,000 38,000 ነው እየከፈላችሁ ያሉት ግን ለእናንተ የሚደርሳችሁ ግን 25,000 ነው እና አለ አይደለ ያ ነገር ደግሞ ላይክ እንትን ያደርጋችኋል ወደ ኋላ ይመልሳችኋል ራሳችሁ ማለት ነው so yeah that's it ይሄ በጣም ትልቅ ኮንስትሬንት ነው አይ ቲንክ በኮሚኒቲው ደረጃ በገቨርንመንቱ ደረጃ ያው ሎድ ያስፈልገናል በሚለው እንያዘው እና ያው ስራ ወደ ክሎዚንጉ እንግባ ዛሬ ቆየናል ኦኬ አይ ገስ እንደዚህ ቢጣፍጡ ወሬዎች እያወራን ስለሆነ አይ ገስ ያን ያህል አልተሰማኝም በዛ ነው ሶ ራፕ አፕ ከማድረጋችን በፊት አንዳንድ ይሄ ሀሳቦችን ማወቅ እንፈልጋለን ያው አንዳንድ የፐርሰናል ግሮዝ ጋር ያሉ ነገሮችን ማለት ነው ሶ ዛት ውድ ቢ አወር ክሎዚንግ ማለት ነው ያው ጀስት አድቫይዝ ነገሮች ምናምን እና ሶ ብሩክን ነው ብሩክ ሀፊል ይቀርፋል ላስት ዊክ ገስታችን ነበር እና መሐመድን አንድ ጊዜ ማለት ወደ ኋላ መመለስ ቢቻል ለምሳሌ አንደኛ ዓመት ተማሪ ማድረግ ብንችል ኦር ደግሞ 11 ክፍል ተማሪ ማድረግ ብንችል ሶ እዛ ጋር ለሚፈጠረው ዶናት ምን ትለዋለህ ኦር ደግሞ what is the biggest piece of advice አሁን ካለበት ነገር አንፃር የድሮ ኦር ደግሞ እዛ ጋር 11 ክፍል መሐመድ ብታገኘው ምን ብለህ ትመክረዋለህ because there are a lot of guys ከሃይ ስኩል ምናምን ሁለተኛ ዓመት ምናምን ሆነው ይሄንን ቪዲዮ እያዩ ወይም እንትን እያዩ ያሉ ይኖራሉና so that would be straight forward for them ማለት ነው yeah so like 11ኛ ክፍል መመለስ ብችል ኖሮ I would tell myself like ይሄ መጃጃልህን አቁምና ጌም የምትጫወተውን አቁምና just start coding ብለህ like just code man like just code and like ራስህን ደግሞ በደንብ አሳይ ነበር ነው ሰው እስኪያይህ ድረስ አትጠብቅ and maybe things ያሉት in your life they're all supposed to happen in your life now it's supposed to make you stronger so ያንን ነገሮችን don't make them እንደ ሰበብ አትጠቀማቸው rather use them እንደ ሰበብ አትጠቀማቸው use them as a reason to fuel you like እንደ ነዳጅ አለ አይደል መኪና ነዳጅ ያስፈልጋል እንደ ነዳጅ አድርጎ እንዲጠቀማቸው አድርግ እንጂ don't let it be the reason you go down depressed የምትሆንበት ምክንያት እንዳይሆን it should be the reason like ብዙ ሰው like አሁን ለምሳሌ high school ላይ one of the issues they have is they get caught up in a lot of things እና እነዛ ነገሮች ሊያስከፋችሁም ሊደብራችሁም ሊኖራችሁም ይችላል ሰውም ሊሆንም ይችላል ያንን ነገር እንዳለ ያዙትና እነሱ ሰዎችን አስቀይሟቸው like እናንተ ጥፍር ቆሻሻ ራሱ እንደማይደርሱ ራሱ አሳያቸው like show them like you're the best of the best መሆን ያለባችሁ I'm not saying this for me I'm just saying it like ለእናንተ ራሱ ማለት high school ተማሪዎች ነው ነገር ካላችሁ show them where that you can be the best of the best እና የእናንተ ውድድራችሁ ከዚህ ሀገር ሰው ጋር ብቻ አይደለም it's from around the world ሌላ ስፒሺስ ካሉ ራሱ በቃ ምናልባት it's across the universe እንደዛ አድርጋችሁ ስሩት እና you can do it you can እንትን ብለው እና just code and market yourself all ሆነም ሰው ነገረኛ ወሬኛ ሆኖ እንደዚህ ሰርች አውት በደንብ አድርጋችሁ አውት ኦኬ I guess አንዳንድ ሰዎች እኔንም ጨምሮ I guess ጉራ ማን ይመስልና ብዙ ተናልና ይሄንን ነገር
ጀስት ሁለተኛ ጊዜ አሁን ይሄ ዴፕቶክ ሲሪየስ ተጀመረ ሁለተኛ ጊዜ ይሰማውና ጀስት ክሊኪንግ ኦን ማይ ማይንድ ሶ ወደ ቀጣዩ ነገር ለማለት ሶ ቀጣይ ዶናትን የት እናገኘዋለን? ኦር ደግሞ ዋትስ ሂዝ ቢገስት ድሪም ኢትስ ቢንግ ላይክ የሆነ ድርጅት ፋውንድ ማድረግ ነው ኦር ደግሞ ሞር ኦቨር ወዴት ይሄዳል የሚለው ነገር ያስባል። ያ ሶ ስታርቲንግ ኦፍ በጉራው ነገር ሊትም ሴ ጉረኛ ነህ ቢሆንስት አላለ እንደዛ የሚልህ ሰው ወሬ ለራሱ እንትን የሚል ሰው ነው አላለ ጉረኛ የሚልህ አንተ ላይ ሲቀናብህ ነው የኔ ብዙ ጊዜ የሚለው ነገር ሶ ሌትስ ሴ የሚፈልጉትን ነገር talk the talk and walk the walk because they can only talk the talk they can't walk the walk አንተ ባለበት ነገር ነው የሚናደዱት because they're not you know so that's for everyone by the way like የሚናገሯችሁ ሰው ነገረኛ ናችሁ ምናምን እኔ ካምፓስ ላይ እንዴት ተሰደብ እንደነበረ እኔ ነኝ የማውቀው እንዴት ተሰደብ እንደነበረ ማለት ነው የምትደርስ መስሎ ምናምን ነገር ነበር ግን that's not the case አሁን ላይ so don't እንትን እንዳትሉት ቦታ እንዳትሰጡት hopefully in a few years Muhammad Ibrahim ፈጣሪ ካል ውጭ ይሄዳል እሱ አንዱ ነገር ካልሆነ ደግሞ hopefully we can be a good founder and I don't know make your world a better place. Okay okay I guess ውጪ ብትሄድ ጥሩ ነው ባትሄድም ደግሞ በጣም ጥሩ ነው እኛ በደንብ እንደዚህ አይነት ሰዎች አክሰስ ለማድረግ አጠገብ ሲሆኑ በጣም አሪፍ ነው ግን ደግሞ የሚፈጥሩት ኮምፖዘር ኦር የሚፈጥሩት ወድ ይሄው የሚፈጥሩት ኤክስፖዠር ሞር ኦቨር ቀጣይ ለሚመጡ ልጆች በደንብ ኤንትሪ ፖይንት ይሆናል ነው በጣም ቆንጆ ነው ሶ one last question before I proceed just ወደ ማለቂያው እየሄድን ስለሆነ ምናልባት ለአንድ ሰው ብቻ እድል እንስጥና ከኦዲየንስ ጥያቄ መጠየቅ የሚችል ሰው አንድ ሰው ብቻ just one person so ያንን ጥያቄ ለመጠየቅ እንትን ትላላችሁ ማለት ነው ጥያቄውን እንትን ላይ ፊድባክ ቦክሱ ላይ ብትጽፉ ይሻላል አንሚውት እንዳታረጉ ኦኬ እሺ ሶ እኔ ልጨርስና ያለኝ ጥያቄ ሶ one last I guess ሁለት ሶስት ጊዜ ነግረናል ግን ምናልባት ቀረ የምትለው ያ እንግዲህ ዴቨሎፐሮች ማድረግ ያለባቸው ነገር እና just for ዴቨሎፐሮች ብቻ ሳይሆን ሰው የህይወት ፕሪንሲፕል ጋር የተያያዘ ነገር ብትነግረን ሰው ሞር ኦቨር የተወሰነ ኤክስፔሪንስ ስላለ ማለት ነው ከኛ የተሻለ ኤክስፔሪንስ ስላለ ሰው ሞር ኦቨር የሆነ ያን ነገር ተንተረሰ የሆነ ኤክስፔሪንስ ሊሆን ይችላል ያን ዴቨሎፐሮች ያደረጉት የሚገባ ነው ብለን ታስበው ሊሆን ይችላል እና ሞር ኦቨር የመጨረሻ እንደ ክሎዚንግ ስፒች ማድረግ ያለብን ነገር በዚህ ነገር ያስባል Yeah, so one thing I always say is ምትመርጡ like ወይ ዛሬ ማልቀስ ትችላላችሁ ወይ ነገ ማልቀስ ትችላላችሁ የምታለቅሱበትን ሰዓት ግን በእናንተ እጅ ነው ያለው እና just think of it as soon it all matters በእናንተ ነገር ነው ዛሬ የምታደርጉት ነገር ነገ እንትን ይላል ዛሬ ባጋጠማችሁ ነገር ደግሞ it doesn't mean that ያ ነገር እናንተን ዲፋይን ያደርጋችኋል ማለት አይደለም or በዛ ስቴጅ ላይ እንትቀራላችሁ ማለት አይደለም especially ደግሞ as developers ደግሞ እንትን ሊኖር ይችላል በጣም ይሄ ምንድነው imposter syndrome trust me I face it like በቀን 10 ጊዜ ማለት ይችላል አላረለ የሆነ ሰዓት ላይ አመሽቲ ዴቨል አለኝ የሆነ ሰዓት ላይ እንደዚህ አይነት የለም ማለት እና that's a feeling you get like throughout በሄዳችሁበት ሰዓት ላይ እና the more senior you become it doesn't mean that your feeling እየጠፋ ይመጣል ማለት አይደለም it just means that ከዛ feeling ጋር እየተላመዳችሁ ትመጣላችሁ አላረለ
ስለዛ ራሳችሁን ወደታች አታድርጉ። ራሳችሁን ደግሞ ሜክ ሹር ዳት ላይክ ያልፋል ጊዜው። አሁን ላይ ባላችሁበት ጊዜ አትቀሩም ማለት ትቀራላችሁ። አሁን ላይ ባላችሁበት ጊዜ ትቀራላችሁ ማለት አይደለም። እየተሻሻለ ሄዳል። ጀስት ቢሊቭ ኢን ዮርሰልፍ፣ እየሰራችሁ ሂዱ and trust in the process አለ አይደለ። ሁሌ ዩናይትድ ደጋፊዎች የሚሉት ነገር አለ፣ ሮም isn't built in a day። ያው ፈርጉሰን ከወጣ ጀምሮ እያለ ነው፣ ግን ያው ጥሩ ጊዜ ይደርሳችኋል አለ አይደለ። እንዴት ነው እየጠበቃችሁ እንትን ብለው ብዙ ሰው አይ ቲንክ ብዙ ሰው ኳስ ስለሚያይ ድሬዳዋ ሰዎች ብዙ ኳስ ትወዳላችሁ። እንዴት ነው አርሰናል እስካሁን ድረስ ያሁን ለአመት ፕሪሚየር ሊግ በልቶ አያውቅም። አሁን የመብላት እድል አለው። ተስፋ አልቆረጥም አላ this is our year ይባላል። እናንተም this is your year until next year። ስለዛ በቃ ይሄ አመት ካልሆነ የእናንተ አመት ቀጣይ አመት ነው የእናንተ አመት እያላችሁ don't give up። ስለዛ አርሰናል ደጋፊዎች hopefully this is your year or maybe next year። Okay. So one last chance ለቃላብ እንስጥና ከዛም በኋላ we will close ማለት ቃላብ if you can ማውራት ይችላል። Okay, I guess it's a mistake. So የተለያዩ ጥያቄዎች አሉ ምናምን። So I guess ቻናሉ ላይ ሜንሽን አድርጎ ይመልስላችኋል። እኛ ስክሪንሾቱን ፕሮቫይድ እናደርጋለን ከዚህ ጋር ያሉትን ጥያቄዎች ምናምን። So አይስቲክ ላይ ሜንሽን አድርጎ ሪፖስትላችኋል በእንገምታለን። So I hope you did. So በጣም እንግዲህ ረጅም ሰዓት ነው ያወራን። almost near to 2 ሰዓት ምናምን ያክል። So I hope you have enjoyed it. ቫሪያንት የሆነ ነበር እንኳን አላየሁም ተማሪ። So it's really amazing ምናምን በጣም ነው የምናመሰግነው። እንደዚህ አይነት ትላልቅ ሌቦች ወደኛ አፕሮች ሲያደርጉ ምናምን ለክለባችን ምን ያክል ኢንስፓየሪንግ እንደሚሆን ምን ያክል ደግሞ ከቨሬጅ እንደሚሆን ምን ያክል ኤክስፖዠር እንደሚፈጥር ሁላችንም እናውቀዋለን። እና ሶ ፕሊዝ አፕሪሺየት ሂም። በጣም 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 እንግዲህ እንደዚህ አይነት ሰዎችን በደንብ ማበረታታት ያስፈልጋል። በጣም ብዙ ነገሮችን አግኝተናል። ሶ ኢትስ ኦል አባውት የመጠቀምና ያለመጠቀም ጉዳይ። ሶ ዴቭ ዲያሎጉ ከቀጣይ ሳምንትም ከሌላ እንግዳ ጋር ይቀጥላል። የዛሬው እንግዳችን የነበረው መሐመድ ኢብራሂም ዶናል። ቻናሉን አሁን ኢንኮል ሜሴጅ ውስጥ ይጻፋል። ሶ ኢፍ ዩ ጋይዝ ያላገኛችሁት ከሆነ እዛ ላይ ገብታችሁ ቻናሉን ብሮዝ አድርጉት። በጣም ተጠቀሙበታላችሁ። ሶ አትላስ በጣም 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 እናመሰግናለን ሚስተር መሐመድ። ሶ በጣም ነው የምናመሰግነው። አይ ሆፕ ሁሉንም ነገር ጨርሰናል። ሶ በጣም ነው የምናመሰግነው። ከኔ ጋር የነበረችው ሩሃማ ነበረች። እኔ አብስራ እንዳለ እባላለሁ። አይስቲ ክለብ ላይ ቪዲዮ ሪከርድ እያደረጉ ያሉ ልጆች ምናምን አሉ። ሶ በማታ ስራ ያለበት ምናምን ነው እሺ ብሎ ነው የነበረው እና በጣም ነው የምናመሰግነው። ቀጣይ እንግዲህ ኢቨንቶች ይኖራሉ፣ የተለያዩ ነገሮች ይኖራሉ። አይ ሆፕ ተገናኝተን መሰበካችንን እንረካከባለን ብዬ አስባለሁ። በዚህ እናበቃለን። የሚቀጥለው የዛሬ 2 ሳምንት እንግዲህ ደግሞ ከሌላ እንግዳ ጋር እንመለሳለን። ሶ ጨርሰናል ማለት ነው። ቴንክስ ኤቭሪዋን። ደህና ደሩ። ባይ። በጣም ደስ ነበር ከሁላችሁም ጋር